السلام عليكم ورحمة الله وبركاته. دمسي السماچو على جماعة دمسي مسماچو كونه إن شاء الله عند سايو دمسي يسماچو እሺ جزاكم الله خيرا እንግዲህ ልጅቷን ትላንት በለቀቁት ቪዲዮ ማፈላለግ ከርመናል ብዙ ሰዎችም ደውሎ እሷ መስሎኝ ደውሎ መሳደቡኝም አለ ሌሎች ደግሞ እሷ መስሎ እናስይዝሻለን ብሎ መፈልጉም አለ አላኩል ያህል ስለተባበራችሁላችሁ ነው አመሰግናለሁ አሁን ወገናችን ተገኝታለች ኢንሻአላህ በዋትስአፕ ሳውራት ነበር በቀጥታ ስልክም ስናወራ ነበር እስቲ በለቀቀችው ቪዲዮ ላይ ምን እንደምትል ከኔ ጋር ተከታተሉ ኢንሻአላህ እኔ ደውልላታለሁ እናወራለን ማለት ነው ኢንሻአላህ ከኔ ጋር ተከታተሉ ልደውልላት እንስልክ አርጅ ላይሽ فرحان واتساب نقرات الله ان شاء الله شير ادرغوت بارك الله فيكم شير ادرغولي كويس ኢሞ እየደወልኩ ነው አንሽልኝ ጓደኛዋ እየደወለች ነው ለምን እንደምትደውል አላውቅም ጓደኛዋ ነው የምታሰክረኝ እስቲ በኔ ካልደወልኩ አታነሳ መሰለኝ ልደውል እስቲ በራሴ ልደውልላት ኢንሻአላህ ገባ በሉ እስከዛ ገባ በሉ እሺ ቀጥታ ልደውልላት በርግጥ እዚህ ሀገር አይደለም አለችው ኦኬ ቀጥታ ስልክ አውጥቻለሁ ሲም ካርድ እንዳይደወልብኝ አውጥቻለሁ ቀጥታ መደወል አልችልም ኢንተርኔት እንዳይቋረጥ ማለት ነው በዋትስአፕ ነግራታለሁኝ እሺ ኢሞዋን ሽልኝ እየደወልኩልሽ ነው ማርታ ሲም ካርድን ስላወጣውኝ በቀጥታ መደወል አልችልም ለምን ደውላችሁ እንዳታስቸግሩኝ ነው አላኩል ያህል ኢንሻአላህ ወድና የተከበራችሁ እህትና ወንድሞች እሷ የምትለን እናገራለሁ የምትል ነገር አለች እኔ የምጠይቃት ነገር አለ እንጠይቅ እናናግራት ማንንም እዚች ዱንያ ላይ እስካለ ድረስ ተደብቆ አንዱን በድሎ መኖር አይችልም ህግ ባለበት ሀገር ሁሉም ራሱን እምነቱንም ሆነ ራሱንም ማስከበር ይችላልና እስቲ በትግስት ተጠብቁኝ ኢንሻአላህ በትግስት ተጠብቁኝ እሺ ቀጥታ ስልክ ደውላለሁ ስልኬን ላስገባና እስቲ ሲም ካርዱን ስጭኝ አንዴ ሲም ካርዱ ዘላለ ኦንላይን ወጣ ይሁን ኢንተርኔት ይሁን አልገባኝም ቀጥታ ደውልላታለሁ
ፌት አለ እንዳልባሽ ያው ቀጠሮ ይዘን ከቅድም ጀምረን ከሷ ጋር ያወራን ነበር ከስንት ሰዓት መግሪብ ጀምሮ ይመስለኛል ስለዚህ ጠብቁኝ እስቲ ወይ ለስራም ተጠርታ ሊሆን ይችላል ትግስት እናደርግ በነገራችን ላይ ይሄን ስልክ እንዳገኝ ያደረገችን ስሟን መጥቀስ አልፈልግም በጣም ከልብ አመሰግናለሁ እህታችን አላህ ጀዛሽን ይክፈልሽ እናመሰግናለን ደና ክርስቲያኖችም አሉ ሙስሊሞችም አሉ ለዲናቸው እንትን የሚሉ ቀጥታ ልደውልላት ኢንሻአላህ ባካችሁ ስልክ ላይ ተደውሉብኝ እሺ ኦኬ አሁን ብደውል ዘጋብኛልና ሌላ ስልክ ውስጥ ላስገባ አሁንም ብደውል በዚህ የዩቲዩቡ ዘጋብኛል ስለዚህ በዚህ ስልክ መደወል ስለማልፈልግ አውጥቼ ሌላ ሲም ካርድ ውስጥ ላስገባ እሺ ይሰማችኋል ያ ጀማ እስቲ ከተሰማ ድምጽ ስጡኝ ይሰማችኋል አሁን ይሰማችኋል ባካችሁ እሺ ይቅርታ ሲም ካርድ አውጥቼ ሳስገባ ምናምን ይዘጋል መሰለኝ ራሱ በጣም ይቅርታ ጠይቃችኋለሁ ያው እንደው ለስራ ተጠርታ እንዳውን ብዬ ነው ቀጥታ ልደውል ብስሚላህ አንድ ውስጥ ነው ሁለት ውስጥ ነው አላውቅም
ልደውልላት አንዴ ጠብቁ ሄሎ ሄሎ ማርታ በይመስ ደውልልሽ አታነሽም ነበር አረ ስልኬ ከጀለኝ ነው አረ ስንት ሞከርኩ እኮ አሁን በምንድን ነው ደወልኩት ዘይን ነው ወይስ በሰዋ ነው ስንት ነው መጨረሻው የደወልኩልሽ 59 እስቲ አንቺ ሞክሪሽ ኢሞ ላይ ሞክሬ እምቢ አለኝ ስንት የሞከርኩ ነው ሞክሪ ሰው ገብቶ እየጠበቀሽ ነው እሺ ሌሎቻችሁ አትደውሉ እስቲ ሙስሊሞች ለምንድን ነው የምትደውሉ አሁን ፕሮግራሙ የሷ ነው እሷን እንጋብዛትና እናውራ ባካችሁ እሷን እናውራት ስለዚህ አትረብሹ መግባት ከፈለጋችሁ በኋላ ትገባላችሁ እናንተ መጨረሻ ላይ ችግር የለውም አሁን ግን አትረብሹ ሄሎ ጤና ይስጥልን ማርታ እስቲ ድምጽሽን ከፍ አድርጊ እንደምሰማቸው ቼክ ለማድረግ ነው እስቲ የሷ ድምጽ ሰማቻል ያ ጀማ የሷ ድምጽ ሰማቻል ማርታ እሺ የሰማሽ ነው ከተሰማሽ ያው ድምጽሽ እንድታወሪ ነው እኔ ስለምሰማቸው ያንቺ ይሰማል ወይ ብዬ እየጠየኳቸው ነው ተናገሪና አው ካሉ እንቀጥላለን እሺ ያው እንግዲህ በሁሉም ሚዲያ ተፈትቻለሁ እንግዲህ እያየሁ ነበር እንግዲህ ያው መጣፍ ረቃለች ስለሆነ የፖስተኝ እኔ ግን አረጋግጥኩ እውነት ለመናገር ነው ወጣት በሬ መጣሁት ማለት እስቲ ኢንሻአላህ እኔ የምጠይቅሽን መልሽልኝ ለምን ድንገት እንዳይረዝምብን የምጠይቅሽን ጥያቄዎች እየመለሽልኝ ወደዛ እንሄድበታለን እሺ ኦኬ ያው ድንገት ያለሽበት ቦታና ምናምን ይቅር ለሌሎች ማሳወቅ አያስፈልግም እኔ ራሴ ካወኩኝ በቂ ነውና እስቲ መጀመሪያ ይሄን ነገር ስትገቢበት ማለትም ይሄን ቲክቶክ ላይ ነው የምትጠቀም ይመስለኛል ይሄን ቪዲዮ መልቀቅ የፈለግሽበት ምንድነው ምክንያቱ በምን ምክንያት ነው ጀመርሽው እሺ ቪዲዮ መልቀቅ የጀመርኩት መጀመሪያ መዝሙር ነው የለቀኩት ፊትም ለቀው መዝሙር ነው መዝሙርም ወይም ራሴን ዘና የሚያደርግ ቪዲዮ ነው የምለቀው ግን ሁለቴም መዝሙር ስለቅ መዝሙር የሆነች ሴትዮ ሞተች አለች የሷንና የእግዚአብሔርን እኔም ከሴትዮዋን ከጀርባ ያለኝ የስለት የዘመርኩ ነው መዝሙሩን የለቀኩት ማለት ነው ሰው ጥላት ቢይዘኝም ሰይጣን ቢያግደኝም እግዚአብሔር አሁንም እኔ ነኝ የማሸንፈው የሚለው መዝሙር ተከትቼ ነው በዛ ላይ በኮሜንት ተደጉኝ ምንም አልመሰለኝም ኮሜንት ላይ እየመለስኩ ነው በሚችለው መጠን ማለት ነው ሰውን እንዳልነካው በዛ ላይ ፎቶ ተዘግዝቆ ቪዲዮ ተሰራብኝ ለዛም አስተያየት ነው የሰጠዋት ለምን ቪዲዮ የነካሽ ነው አልነካው መዝሙር ለምትቀዘቅ ፎቶ ለምትቀዘቅ ነው ይቅርታ ማርታ ወደዛ ሳንገባ እንደው ከጀርባሽ ያደረግሽ ፎቶ ለምንድን ነው ያደረግሽው እኔ ሴትዮዋ የሞተችው ሴትዮ ከጀርባ ያረኩት
እኔ መዝሙሩ የእንትን መዝሙር ነው ሁሉም አሁን የሆነ ነገር ሲሆን የሆነ መዝሙር ልብን የሚነካ መዝሙር ትሰማለህ ወይም ዘፈን ትሰማለህ እኔ ልጅትያው መሞት ስላልዘንኩ መዝሙሩ ከፍቼ እግዚአብሔር ቀና ያረጋል የሚል መዝሙር ነው እንግዲህ ከፍቼ የምጀምረው ማለት ነው ለዛ ነው የተዘቀዘቀብኝ ሰይጣን የሚያስችልኝ እኔ ነኝ አሁንም እምረተው የሚል መዝሙር ነው ግን ማነው ሰይጣኑ የሚለው ነው እንግዲህ ከነሱ ተጠቅሞ የተጠረባቸው ማለት ነው ማንንም አልነካውም የሴትዮዋን የእግዚአብሔር ስህል ነው ያለው ከጎኔ ማንንም አልነካውም እንግዲህ በዛ ላይ ነው ትክክል የተጀመረው ማለት ነው እሺ አሁን ድንገት ለምንድን ነው እሷን ያደረግሽው ማንገደለ የሚለው ውስጥ ብንገባ ሌላ ፖለቲካ ውስጥ ስለሚያስገባን እሱን ትቼ ልለፈውና ያን ስትለቂ እየተሳደብሽ ነበር የለቀቅሽው ይመስለኛል የተናገርሽው ነገር የለም ቪዲዮው ላይ ያው ቪዲዮ እጃችንም ላይ ስላለ የተናገርሽው ነገር እውነቱን ቪዲዮ ሰው እጅ ላይ ደርሷልና ያለው እውነቱን ቁጭ እያደረግሽ ኢንሻአላህ እናልፋለን ልክ ነው የተሳደብኩት ቪዲዮ ደግሞ የቪዲዮ መቆጣት ያናደደኝ አንደኛ ምክንያት ልጅቷን ቲክቶክ ላይ እንግዲህ ቪዲዮ የሰራህበትን ሰው ወይም ከጎን ወይም ከላይ አድርገህ ማውራት ትችላለህ ልጅቷ ከላይ እየሰደበች ነው ካናት ላይ ያረጋታለሁ እኔም እሷ የምትመልስልኝ በምትሳደበው መልክ ነው የምትሰጣት ማለት ነው ግን ፌስቡክ ላይ ሆነ ዩቲዩብ ላይ እየተፖስተው የኔ ፎቶ ነው የእሷን እንዴት እንደቆረጡት ማለት ምን ብላ ነው ሰደበችሽ ምን ብላ ነው ሰደበችሽ እስቲ ልጅቷ ስድብ ስትጀምር መጀመሪያ ላይ በእንግዲህ በርታጫሉ ሞት ነው እነሱም በልታችሁ እንዴት እንደዚህ ብለሽ ደግሞ እንትን ታያለሽ ገና ታልቃላችሁ ወይም ክርስቲያን ታልቃላችሁ ቤቱን የሙስሊም ሰፈር ስለሆነች የሚል ዛቻ ኮሜንት ላይ ያስቀመጠችልኝ ክርስቲያኖች ታልቃላችሁ ብላ ተናገረች ክርስቲያን ታልቃላችሁ ብላ ኮሜንት ላይ ጻፈችልኝ ማለት ነው መስገደል አለባችሁ አዛብ ማለት እንግዲህ አዛብ ሃይማኖት ተደረሰ እኔ እስከማውቀው ድረስ በሙስሊሙ ሆነ በክርስቲያን አዛብ ሃይማኖት ተደረሰ አዛብ ማለቅ አለበት ክርስቲያን ማለቅ አለበት ብላ ተደርግልኝ እዛው መለስኩላት ማለት ነው ምን ብለሽ ነው ማንም አንቺም ስላልሽው ክርስቲያን አይሞትም እኔም ስላልኩት ሙስሊም አይሞትም ስለዚህ እዚህ ጋር አንቺ አረጋግጥ ስትደነፊ ምንም አታመጭ ይሄንን መልስ ነው እዛ ጋር ያስቀመጥኩላት እዛ ቪዲዮ ዘግዝቃ ሰራ ማለት ነው ቪዲዮ ልትላል መዝሙር የዘቀዘቀችው ማለት ነው ቪዲዮ ሰምቻለሁ መዝሙር ብቻ ነው ያለው ያንቺ ንግግር አልነበረውም ይሄን እኔ አሁን ቪዲዮውን መጀመሪያ የቁርአን መረገጥና የቁርአን መሰደብ ሳልሰማ በፊት ከትላንት ወዲያ ትላንት ሐሙስ ጧት ላይ ትላንት ነው ሐሙስ ላይ ሰግጄ መኪና አንስቼ ልክ አንድ ደቂቃ ሳልሄድ ፌስቡክ ስገባ ምትሳደብ የነበረ ስድብ አለ ምንድነው እሱም በነገራችን ላይ እኔ በሰራሁት ቪዲዮ ላይ ሰርቼ ነበር ግን ቆረጥኩኝ ለምን ላንቺ ብዬ ሳይሆን ለክርስቲያን ወገኖቼ ደና ያሉ ሰዎች አሉ ለመስራት ራሳቸውን መለወጥ የሚፈልጉ ሰዎች አሉ ክርስቲያን መሆኑ ሁሉም አንድ አይደለም ምሳደብም አለ ማይሳደብም አለ አብረን በልተብረን ጠጠን ማህበራዊ ኑሮ መኖር የምንችል ሰዎች ስላሉ ድንገታውን እቺ ልጅ እንዲ ብላለች ለምሳሌ አንቺ አባያችሁ ለብሳችሁ ትወጡ ምናምን በጣም ትገማለች ትሸቻላችሁ አስገብቼ ነበር ተናግሬ ነበር ነገር ግን ለነሱ ደህንነት ስል ቆርጬ አወጣሁት አለ ከፈለግሽ ቪዲዮ ሙሉ አስቀምጫለሁ የመጀመሪያውን አዲስ እንትን አልኩት ግን ቆርጬ ኤዲት አድርጌ ይሄን አላስገባውበትም እና አንቺ በመጀመሪያ ስትጀምሪ አረቦችን ነው ሰደብሽው ከዛ ቀጥለሽ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይ ደግሞ የእስላም መልእክተኛ ቅጀታም እንደሆነ ተናግረሽ ነበር ይሄን ተሳስቻለሁ እንደዛም ያለ ዝም ብሎ ዝም ብሎ ከለሩ ብቻ ያለው አይደለም ከኛ ቤት ያለው የተለየ ነው እኔ ሲጀመር ቪዲዮ እንደተለቀቀ ለዚህ ያሳይካታለሁ ቪዲዮ የሚረገጠው ቪዲዮ ፌስቡክ ላይ እንደተለቀቀ ለዚህ ያሳያል በጣም ደነገጠች እንዴት ነው አሁን
አንቺ ድንገት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይ ደግሞ የአላህ መልእክተኛ መሳደብ ገባሽበት ይሄን ስለተባልሽ ነው ወይስ እምነትሽ የተሰደባለ ለምሳሌ ክርስትና ለምሳሌ ኢየሱስን ሰድባለች ወይ ደግሞ ሌላ እምነታችሁን የሚያጎድፍ ነገር ያለችው ነገርስ ያለ ማለት ተጨባጭ ቪዲዮዎች ስላሉ አንቺ የተባልሽውን ነገር ድንገት አንድ ሰው እኔ በግሌ አንቺን መሳደብ እችላለሁ ግን እኔ ማለት እስልምናን አልወክልም አንቺ ማለት ክርስትናን አትወክይም አሁን አንቺ ቁርአን ላይ ብትረግጪም ቁርአንን ብትሳደቢ የፈለግሽ ብትይ ክርስትናን ትወክያለሽ አልልሽም ያጠፋሽው አንቺ ነሽ መጠየቅ ካለብሽ አንቺ ነሽ የምትጠየቂና እስቲ እንደው ልጅቷ ጋር ያላችሁት የግል ስድብ ነበር እና እንዴት ወደዚህ መግባት ቻልሽ ነብይን መስደብ ወደ ቁርአን መስደብ ለምን ገባሽ እስቲ ወደ ቁርአን መስደብ ማለት ነው መጀመሪያ ላይ ልጅቷ ስለሰደበች ደግሞ ምን መሰለህ የእናንተ ፈጣሪ አለች በግረኛ ነው አለች በግረኛ ነው በዛ ላይ በግረኛ ነው ኢየሱስ ነው መልእክተኛ ነው ኢየሱስ በግረኛ ነው አለች ለዛ ቪዲዮ አልሰራሁላትም ማለት እና ዝም አልኳት የሰዎች ውጭ ቆይተው እየመጡ ነው ዝም አልኳት ማለት ነው እና በዛ ላይ በጣም ተናገረች የስ በግረኛ እንደሆነ ያለ መልእክተኛ እንደሆነ ሰው እንደሆነ መብላት መጠጣትም እንጂ ምንም አይነት ነገር እንደሌለ ምንም አይነት ሃይማኖት እንደሌለ ያሰርነው ደግሞ እንጨት እንደሆነ ነው የምታወራው ያሰራችሁት እንጨት ነው እኛ ደግሞ በእንጨት አናምንም አለችኝ ደግሞ ሙስሊም ያርዳል ያልኩበት ምክንያት መስል አጫሉን በላችኋል አጫሉን እንደበላችሁ እኛም እንበላችኋለን የሚል መልስ ነው የሰጠችው እኛም እንበላችኋለን አለች እሷ እኛም እንበላችኋለን ስላለችሽ አንቺ ሙስሊሞች አራጆች ናቸው ብለሽ ነው አልሽው አይደለም ይሄ ነው ዛሬ እንግዲህ የሰደብኩት ምክንያት የተናገርኩበት ምክንያት ይሄ ነው እንጂ አሁን የቁርአን አሁን የቁርአን ያስቀምጣልኛለች ቢላ አርጋ አስቀምጣልኝ አሰራችበት ላይ ቢላ ጨምራበታለች ቢላ አልሄለ እንደዚህ እያረገች አርጋበታለች የሰራበይዘው ሶስት እዚህ ስለሰራችብኝ ነው ፕሮፖቴልች ሶስት እዚህ የሚሰራችብኝ በሶስተኛው ላይ ይሄ ተሳደው አጫሉ ሙስሊም ነው የገደለው ያልኩት ምክንያት በላችሁ ታጫሉ ክርስቲያን ተረጀው ክርስቲያን መሞት አለበት ገና ምን አይተሽ ለዚህች ነው የምታለቅሽ ገና ምን አይተሽ የሚል መልስ ስትሰጠኝ በቃ አይምሮ ተበላሸ በዛን ሰዓት ነው የተሳደብኩት ትሸታላችሁ ያልኩበት ምክንያት ደግሞ ፍቅርታችንን ጨርስና ትሸታላችሁ ወዳልሽ እንገባበታለንና አሁን ያልሽ ላይ ልጅቷ አጫሉን በላችሁት እናንተ ክርስቲያኖች ትገደላላችሁ ስትል አንቺ ደግሞ ሙስሊሞች አራጆች ናቸው አልሻት አይደለ ይሄ እሷ ብላደርጋ ፎቶ አስቀምጣ ስለለቀቀች ነው እንጂ ፎቶ አደርጋ ብላደርጋበት ስለለቀቀች ነው እንጂ ከቁርአን ወይ ደግሞ ሐዲስ የምታቂው ትምርት አለ እስላም ሰው እንደሚያርድ ድንገት የምታቂው ነገር ካለ አራጅ ወይ ደግሞ እረዱ የሚል ቁርአን አንቀጾች እኔ ከሙስሊም ጋር ነው የሰራው ኢትዮጵያ ኢማራትን እስካሁን የምትሰራው ከሙስሊሞች ጋር እንበለው ማለት መልካት ተጠራተን የምንበላው እዚህ ጋር ሙስሊሞች አሉ እነሱ ጋር ነው እንግዲህ ከታችን ቢያዩ አሳልፎ ይሰጠኛል ግን እንደዛ ያለው ሴት አይደለም ሃይማኖትን ማከብራለ የሰውን ሃይማኖት አከብራለ ግን ቢላ አርጋ እንዲህ አርጋ ስትለኝ በዛን ሰዓት ነው እኔ እንዲህ ትለኛለች እናንተ ናችሁ እንጂ የምታርቁት እንጂ ቪዲዮ ላይ ገብተሽ አታይም እንዴት እንዲከነልሽ የሚመስል ነው መጀመሪያ የሰጣት ቀጥሎ ግን እንደዛ ስትሰራቢ ቪዲዮ በጣም ነው የተናደድኩት በዛን ሰዓት ሙስሊም ነው አራጅ እየተናገር ማንኛውንም ቁርአን አጥቅም ማንኛውንም ነገር የማውቀው ታሪክ የለኝም ስለራሴ ሃይማኖት እንጂ ስለሰው ሃይማኖት አብሬያቸው ስለኖር እኔ ክፉ ሲያስቡም አይቻላቅም ግን እንደዛ ብላ ስላለችው ተሳድቤያለሁ በዛን ሰዓት መልስ ነው እኔ የምመልስላት ካናት ላይ እሷ የምትሳደበውን ያቀናበረችውንም በላይ ላይ የጣፈችበትንም አርጌ ነው የምትሳደብ ያ ሰው ቆርጦ እንዴት እንደተቆጠተ የተናገርኩበት ምክንያት ይሄ ነው
ለምን መሳደብ ካለብኝም እኔም መሳደብ ካለብኝ የሁለታችንን ፎቶ ነበር መፖስት የነበረበት ግን እሷ ሙስሊም ስለሆነች ቆርጠው የኔን ብቻ ነው ይፖስት። እሺ አመሰግናለሁ። ድንገት ወደ ኋላ ትንሽ ሊመልስሽና እሷ ያላለችው ላይ ለምሳሌ እናንተ የምትተመልኩት ኢየሱስ በግ እረኛ ነው ምናምን ላለችው ነገር ላይ በነገራችን ላይ ከአንቺ ጋር ስለ ሃይማኖት ንግግር እየተናገርኩ ስላልሆነ ነው እንጂ ድንገት አሁን እዚህ ወደ 632 ሰዎች እየተከታተሉኝ ነው ዩቲዩብ ላይ ድንገት ኢየሱስ ክርስቶስ በግ ጠባቂ እሱ ብቻ ሳይሆን ነቢያቶች ሁሉ ስላኩ በግ ጠባቂዎች እንደሆኑ የታወቀ ነው። ባይብል በግ እረኛ ሳይሆን እንደውም ራሱ በግ እንደሆነ ነው የሚያስቀምጠውና በጉ ብሎ ነው የሚያስቀምጠው። በጉ ማን ነው ሲባል ኢየሱስ ክርስቶስ ነው መባልበት አለ። እሱ ከአዋቂዎች ጋር ወያያለው ወደፊት ድንገት አንቺን ይሄ አስቆጥቶሽ ከሆነ የሚያስቆጣ ነገር አልነበረም። ድንገት መጽሐፍ ቅዱስ ብታቂ ኢየሱስ ራሱ በጉ ብሎ የተጠራበት ቦታዎች አሉ። ይሄን እንደዚህ እንለፍና ሁለተኛው ያው እንጨት ነው የምታመልኩ ያለችው ሰው የፈለገ ነገር ማመን መብቱ ሆኖ ሳለ ድንገት እንዴት ነው እንጨትን ያመለኩት ብለሽ መጠየቅ ትቺ ነበር። ድንገት በመስረጃ መናገር ካለባት ወይ ደግሞ ስዕሉን አይታ በስዕሉ ስላለችሽ ሊሆን ይችላል። ያ ደግሞ አሁንም ወደ አዋቂዎች መልሳለሁ ካንቺ ጋር አሁንም ይሄን አልነጋገርም። ምክንያቱም ከባይብል ወይ ከመጽሐፍ ቅዱስ እኔ መስረጃ ብሰጥሽ ድንገት ላታቂ ትችያለሽ። በነገራችን ላይ የምትከታተሉኝ ወገኖቼ ድንገት መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ላይ ብንመለከት ምዕራፍ 1 ላይ ስዕል ተሳለ ወይ ደግሞ ስዕል በተደረገ አታምኑ እሱንም እንዳታመልኩ ብሎ ይናገራልና እሱን ድንገት ከሷ ጋር ከጨረስኩ በኋላ መነጋገር ካለብን እንነጋገርበታለንና እሺ ይህም እንደዛ ሆኖ ሳለ እህታችን ማርታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደው ቅጀታም ነው ብለሽ አልሽና ይህ ነገር እንደው ትክክል ነው ወይስ እንዴት ይሄን ማለት ቻልሽ? ይሄን ማለትሽ ወይ ተገቢ ነው? በነገራችን ላይ ልጅቷንም ማግኘት ሞክራለሁኝ ካንቺ ጋር ያወራች ኢንሻአላህ። እስቲ አንቺ ተገቢ ነው ብለሽ ታምናለሽ ወይስ ትክክል ነው? ይሄ ነገር በምን መስረጃ ነው ይሄን ተናገርሽው? አንደኛ ስትሰብሽ መልስ መመለስ ስላለብኝ ምንም ሳላደርግ ማመን የፈለገው ማመን መልሼላታለሁ። ያ ቪዲዮ ይሄን ስልኩን ከመስራት በፊት 3 ቪዲዮ ሰርቼላታለሁ። የሰው ልጅ የፈለገው ማመን መብት ነው። በድንጋይም ማመን መብት ነው። በጠጉርም ብዬ ቪዲዮ ሰርቻለሁ። ማንኛውም በጠጉርም እንዲያረፍ ጠጉሬን ሰርቻ ማለት ነው። በዚህ በጠጉሬ ማመን ይችላለሁ የሚል ቪዲዮስ ነው ፖስት እሷን ፎቶ ሰራሪ እናንተም እኮ አሁን በጠጉር ነው የምታምኑት አለች። ኦኬ አሁን ነብይ መስደብ ትክክል እንዳልሆነ ነግረሽኛል። ተስማማን እንደዚህ ነው አይደለ? ሃይማኖት መሳደብ መብት የለም ከራሴ ጀምሮ ማለት ነው። መብት የለም እንጂ ስለለካች ነው የተሳደብኩት። ይሄንን ሁሉንም ይቅርታ ጠይቃለሁ ማለት ነው እንጂ የሰደበች የት ነው ይቅርታ ጠየቅሽው? የት ነው ይቅርታ ጠየቅሽው? እኔ ቪዲዮ እንደተቆጠረ በጣም ወዳቸው ጓደኞች ስላሉኝ ወዲያው ነው ደውዬ ይቅርታ ጠየቅኳቸው ማለት ነው። የሆነ ቪዲዮ ተቆርጣ እናንተ ላይ ወክለኝ ብዬ ማለት ነው። ግን ሊረዱም ይችላሉ ሊፈታቸውም ይችላል። ምክንያቱም ሃይማኖት ነው። እኔ ከፍተኛ የተሳደው እዚህ ጋር ግን ብቻው ካላይ ታዲያ ተቆጥቶ በጣም ይደብራል። በጣም ማከብራቸው ዩቲዩበሮች በጣም ወዳቸው ዩቲዩበሮች ኮስተው ታግኝቻለሁ። ከነሱም አልጠብቀው ማለት ነው። ግን ማጣራት ነበረባቸው። እቺ ልጅ ከምን ተነሳ ነው እንደዚህ ተሳደብ የቻለችው? እንዴት ነው ማለት አለባቸው። በነገራችን ላይ ማርታ ሙስሊም ጓደኞችሽ ብቻ ሳይሆን ቪዲዮ አድርገሽው ይቅርታ እንደተሳደብሽ ሁሉንም ሙስሊም ነው ያስቆጣ። ጓደኞችሽ ብቻ አይደለም። ጓደኞች ስለምትወጃቸው ከነሱ ጋር ለመለየት ሳይሆን ይሄ ያስቆጣው እኛ ኢትዮጵያውያን ብቻ አይደለም። እኛ ኢትዮጵያዊ ሙስሊሞች፣ አረቦች፣ የተለያዩ አሜሪካም ያሉ ሙስሊሞች በቁርአንና በነብያችን ሰለላሁ ዐለይሂ ወሰለም አንደራደርምና የነሱ ይቅርታ መጠየቅ ድንገት ከነሱ ጋር በሰላም ለመኖርም ሊሆን ይችላልና እስቲ ወደ ቁርአኑ ልግባና እኔ እንዳየሁት በራሴ ማለት ነው ቁርአኑ እየተናገርሽ ይሄው ቁርአኑም እንዲረቅጣለውኝ ይሄው ቁርአኑን ብለሽ ስትወጪ ያው እግርሽ
ጉልበትሽ በታች ነው አየሁት እና ያን ደግሞ ከንግግርሽ ይኸው ቁርአናችሁን ብለሽ ስትናገሪ ከንግግርሽ የተነሳ ያን አይቻለውና ይህስ ነገር ትክክል ነው ብለሽ ታስቢያለሽ? ቁርአናችሁ አላለ ሲጀመር ከቪዲዮ ላይ ቁርአን አላለ ሙሉ ነው የተሳደውኩት እንደዚህ ያው ክርስቲያን በአመት ነው የምትሰጠው ያውም ለጥምቀት አረቦች የማይፈልጓቸው ስለምትሸፍቅ ነው ምናምን ስለኝ እናንተም አበያ ለብሳችሁ ውጭ ቆይታችሁ ሲመጡ ላዝም መታጠብ አለባችሁ ቤትም ትሸጣላችሁ እየተናገርኩትን እናገራለሁ ማለት ነው እውነት ግን እንዲህ ቁርአን እኛ ቤት እንደዚህ ዝም ብሎ ኖርማሊ ዝም ብሎ ሚዲያ ላይ የሚቀመጥ አይደለም እውነት ለመናገር አፍራሪ ሴትዬ ሰውዬ እንዲህ ዝም ብሎ የሚቀመጥ አይደለም እንደ ተራ ነገር ጠረጴዛ ላይ ወይም የሆነ ቦታ የሚቀመጥ አይደለም አላገኘውም ክብር አለው ከኛ ቤት እንደዛም ያለ አይደለም የኛ ቤት ማለት ነው የተለየ ነው ከሁሉም ይለያል ካየሁት ማለት ነው ስለዚህ ይሄ ስህተት ነው እኔም ያናደደኝ ይሄ ነው ቁርአን አልረገጥኩም ነው የምትይ አንቺ ቁርአን አልነካውም ሲጀመርም አላገኘውም ሳስተካከል ተክላሳ ይወጣል ከጃም ማስለየውም ማለት ነው ቁርአን በጣም ተተካ እኔም የተናደድኩበትና ዩቲዩበሮችን ለማግኘት የፈለኩበት ጉዳይ አሁን በጣም አልጠብቃቸው ሰዎች ረግጣለች ብሎ 5-6 ቪዲዮ ይሰጥ እኔ ግን አልነካውም እኔ ያናደደኝ እየረገጥኩ ከሆነ ወጪ የኔ ፎቶ ለምን እዛ አስተቆጠታ የምትረግጠው ግን ሌላ ናት ይህ እዚህ ጋር የገነነው የኔ ነው እኔ ስለተሳደብኩ ማለት ግን 3 ሰዎች ረግጠዋል ግን የነሱ አልተቆጠታ ይሄ ብሔርነት ያስመስላል እኔ ብሔር ወክዬ ወይም ሃይማኖት ወክዬ የለም የተሳደብኩት የራሴ ፎቶ ዘግዝቃ ስትሰድበኝ የእሷን ቪዲዮውን ማቀናበሬ ከላይ አድርጌ ነው የተሳደብኩት የኔ እንዴት እንደተቆጠተ እሱ ፈጣሪ ወቀው ለየሁላችንም የስራችን ይሰጠናል ለጊዜው እንጂ ማለት ነው እሺ በጣም አመሰግናለሁ ፈቃደኛ ሆነሽ ስለመጣሽው በነገራችን ላይ አንድ ነገር ልንልሽ ፈልጋለሁ ቪዲዮ መለየት ይቻላል አሁን ቴክኖሎጂው በጣም የተስፋፋ ነው አንድ ነገር አድርጌ አላደረኩም ካልኩኝ መለያ ብዙ አፕሊኬሽኖች አሉና አንቺ ያደረግሽ ሌላ ሰው አደረገ መለያዎች አሉ በነገራችን ላይ በእስልምናኛ የምናውቀው እንደማንም እንኳን አንቺ ተይና በአለም ዙሪያ ፊልም ሰሪዎች ከዚህ በፊት ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንደ ካርቶን አድርጎ ሲጫወቱበት ምን ብሎ ሲሳደቡ የነበሩ እቅርታ ጠይቆ አልፈዋል እንዲሁም ወደ ይሄን አድርጎ እንኳን ፊልም ሙሉ ፊልም ማለት እንግዲህ በስንት ሺህ ሚሊዮን ብር የሚቆጠረውን አውጥቶበት ፊልም የሰሩ ሰዎች ከዛ በኋላ ስህተት መሆኑን ያረጋገጡ እምነቱን ማመዛዘኑ አይቶ እስልምናን እንኳን ተቀብሎ አሁን ቅርታ ጠይቆ ምኖሩት አሉ እኛ ሙስሊሞች ዲናችን እምነታችን የሚያስተምረን አንደኛ ሰው አጥፊ ነው ያጠፋል ከአጥፊዎች ግን በላጩ ትክክለኛ ይሄ ነገር አላጠፋውም ይሄ ነገር አላደረኩም የሚል ሰው ሳይሆን ያደረገው ነገር አድርጋለሁ ግን ያደረኩበት ምክንያት ይሄ ነው ብሎ ከስተቱ ምታረም ሰው ነው በእስልምና በላጭ ሰው የሚባለው ተስማማን ስለዚህ አመኔ ነው ሱፐር የፈተኩት ሁሉም እንደረከተ የፈተኩት ይተምራል ነው እኔ ሲጀመር እንደለቀቃችሁት ወዲያው ነው እንደሚችልሽ ያሳያል ማለት ነው ምክንያቱም ባረቢ ሚዲያ ላይ ስለተለቀቀ ታያለች ስለዚህ የታገኘችው ይመጣል ሌላ ቪዲዮ ላይ ግን አቃጥለዋል ለምን ነው እንዴ እኔ ያንን ከማቃጠል የትዳ ነበር ሞታ ነበር እንዴ እኔ ከማቃጠል ማለት ይከብዳል እኔ በጣም ነው የተደበችው ከምልህ በላይ ማለት ነው አረቤት ክርስቲያን አይሰራም ማለት ይከብዳል እናንተ ሃይማኖታችሁን ጭጣችሁ ነው የምትሰሩ ስድቡ ላይ ያለው እናንተ ሃይማኖታችሁን ጭጣችሁ ነው የምትሰሩት እናንተ ሰው የሙስሊም ጌጥ ነው የምታጡት እናንተ በጣም ስለምትሸታ አይፈልጓችሁም ብዙ ነገሮች አሉት እዛ ተነስቼ ነው እኔ ደግሞ ወንድ 7 ወንድ ምናምን ብዬም ተሳድቤያለሁ ስድቡ ራሴ ያደረኩት ነው ማንግም በጣም ፎቶም አላደረኩኝም አላነሳሁም ስለጀመር ስለዚህ ወሬም አላነሳው ስድቡ ተሳድቤያለሁ ለተሳደቡበትም የተሳደበችበትን የራሷን ፎቶ ካናተራ ከምትስፋም እየተሳደበ እኔም እየተሳደብኩ ነው ፎቶት የሷ ተቆርጦ የኔ የተፈሰተው ወደ ሚዲያ ማለት ነው ደግሞ ለዛ ያልኩት እናንተ አንድ ወንድ
ታገባላችሁ 100 ወንድ ውሽማ ታላችሁ አለች አይታለች አላየች ለዛ ነው እኔ እንደዛ ያልኩት ማለት ነው እንጂ እናንተም እኮ እስከ 7 ማግባት ትችላላችሁ ከዛም ሳይንኮ መጣ ይችላል እኛ ግን እንደዛ አላደርግም ነው በየም አንድ ሰው ሆኖ ተፈጥሮ አንድ ባለቤት ኑሮት አመቶ ይይዛል ይያላል እሷ ብቻ ሳይሆን ይሄን ነገር የፖስተችው ወንድ ልጅም ፖስተታ የኔን ፎቶ አርጎ የእግዚአብሔርን ፍቅር ይከላል እንዴት እንዳረጉት ማለት ነው አይቻለሁ በነገራችን ላይ ኦርቶዶክስ ነሽ አይደለ ያን ሰው የላኩልን ስዕል አርጎ ወንድ ነው ወንድ በመሆኑ ትንሽ አላሰበው ማለት ነው ሲሳደ እናንተ ክርስቲያኖች ምናምን በቃ እንደዚህ ከብሮት ማለት ነው ምንም አይነት እምነት የለም እኔ እስከማውቀው በክርስቲያንም በሙስሊምም እንደዛ ነው የሚባለው እንግዲህ አብሬያቸውን ስላየው ቋጣለሁ ማለት እሺ ማርታ ጥሩ ነው በጣም አመሰግናለሁ አሁን እኔ ያየው ያለውት እናንተ ሁለታችሁም በመጽሐፍ ቅዱስ ወይ ደግሞ በቁርአን ተመርክዛችሁ አይደለም ስትሳደሙና ስታወሩ የነበራችሁት ለማንኛውም እስቲ ወደፊት እናጣራለን ሌላውን ቪዲዮ የለቀቀችውም እንደርስባታለን ችግር የለውም እንደው መለያዎችም ስላሉ ለይተን ማወቅም ስለምንችል ወደፊት እንሄድበታለን እና መጨረሻ ላይ እድል ሰጥሽ ፈልጋለሁ ያው እኔ እንደ አንድ ለእስልምና እንትን ብዬ አይደለም እየተናገርኩሽ ያለሁት እዚህ ላይ እንደ ጋዜጠኛ ነው እየጠየቅኩሽ ያለሁት እንደ ጋዜጠኛ ሆኜ ነው እየጠየቅኩሽ ያለሁት እንጂ እንደ አንድ ሙስሊም ብዙ እኔ እንደ አንድ ሰው የተጎዳሁት ነገር አለ ከዛ ቪዲዮ ያየሁት ብዙ ነገር ጎርቶኛል ማለት እምነቴን ጎድሎበት ሳይሆን አንድ ሰው እንዴት አንድ ላይ የኖረ አሁን ለምሳሌ እኔ ቤተሰቦቼ ኦርቶዶክስ ናቸው እህቴ አባቴ እንዲሁም የእንጀራ እናቴ እህቴም ታላቅ እህቴ እሷን ፕሮቴስታንት የተለያዩ እምነት ተከታይ ነን አንድ ቤት ውስጥ ሆነ ማለት ነው ያ ሆኖ ግን ይሄ እንዲህ ሲደረግ እንዴት ነው አንድ እልቂት ነው የሚመጣ ኢትዮጵያ ላይ የምንኖረው ተጋብተን ክርስቲያን ሙስሊም እየኖርን ነው ግን ክርስቲያንና ሙስሊም እያጋጩ ሀገርን ሊያፋጩ የፈለጉ እናንተ ስታደርጉ በዛ ላይ ደግሞ የሌለውን ነገር ቁርአን ላይ መርገጥ ማለት በጣም ትልቅ መጽሐፍ ቅዱስ ያው ድንገት ቪዲዮ አይተሽ ከሆነ ለይጋለ አንድ ቀንም መጥፎ ነገር አድርጌበት አላቅም ምክንያቱም መጽሐፉን ማንበብ ከሱ መማር እንጂ መጽሐፉ ምን አደረገኝ ውሸትም ቢኖረው ሌላ ነገር ቢኖረው ጻፊዎቹ ነው ያበላሹት እንጂ መጽሐፉ አይደለም እንደው ከመጽሐፉ ነው ተማርኩበት ስለተማርኩት ዕውቀት የሰጠኝን ነገር ግን አስቀምጬ ጥሩ ቦታ መቀመጥ ነበረበትና ያደረጋችሁት ነገር ህዝብን የሚያጋጭና ህዝብን የሚያጨርሽ ነገር ነውና እስቲ መጨረሻ ላይ የምትይ ነገር ካለ አንድ 2 ደቂቃ ልስጥሽ ይሄው 700 ከምናምን ሰዎች እየተከታተሉሽ ነው የምትይ ነገር ካለ እስቲ ቀጥይ ያማል እኔን በረከት ኮሜንት ላይ ሰጥቻለሁ እንዴ እትባለማ ለምን አረጋግጥ ይችላል ግን አሁን የሷ በሌላ ቋንቋ ጓደኛ ከአንድ ሙሉ ጓደኛ ገብተው ይቅርታ ጠይቀዋታ ይቅርታ ሲጠይቋት እነሱ ማለት ነው እኔን ፈሳቸው ከሳውዲ ነው እኔ ማጣረች ደርሼባታል እዚህ ጋር አሁን ባላገኛት ማለት ነው ኢንሻአላህ አገኛታለሁ ማለት ነው ግን ወርጣና ያላፈች ኢንሻአላህ ማለት ነው ቅርታ ያው እንደ ጆክ አድርጌ ኢንሻአላህ ስትይ ሰምቻለሁና ያው ክርስቲያን ነሽ ምን ማለት ነው ፈጣሪ አገኛታለሁ ነው ኢንሻአላህ አላህ ማለት ፈጣሪ መሆኑን ታምኛለሽ ማለት ነው እሺ ለምን አላምንም አምናለሁ እሺ ጥያቄ ምን ነሳለ ኮሜንት ስር አንድ ጥያቄ እሺ ኮሜንት ስር አንድ ጥያቄ አይቻለሁና እንደው እስቲ ምን እንዳሉ ታውቃለሽ አሁን አንቺ እንዲህ ብለሽ ነበርና መዳሜ ቤቷ ውስጥ ያለን ቁርአን ታውቃለች አይደላልሽ ቪዲዮንም አሳይቻታለሁና ስለዚህ እሷም ደንግጣለች እኔም እንዳደረኩ እሷ ታውቃለች ካለች እስቲ መዳሟ ለሷ ትመሰክርና እቅርታ አድርገን እናልፋለን እያሉ ነውና እንዴት ነው ትችያለሽ ወይስ አትችይም መሰክራለች ማለት አነግራታለሁ እኮ መመስከር የምትችል አሁን ለሷ ሰጥሽ ማናገር ይችላልውኝ እውነት እቺ ልጅ አላደረገችም እንዲያነት ቁርአንም የለም ካለች አሁን ሰውዬ ዋትስአፕ ግን ልታናግር አይደለም አሁን ሰውዬ ናቸው አሁን ከውጭ
ቆይተው የገቡት ስለዚህ እንጂ ሴትዬ በደንብ ነው የምትናገረው ምክንያቱም ታውቃለች ቁርአኗን እሺ ጀመረ ማለት ምን ያህል ድፍረት ቢኖረኝስ ምን ያህል ባለጌ ብሆን ተረግጣለሁ ይሄ ታሳየን እምነት ማቆም ሲድቡ ሚዲያ ላይ በመውጣት ራስ ያፈረበታል ለምን መሰለህ የሷን ቢወጣ በጣም ደስተኛ ነኝ ግን የኔ ተቆርጦ በመውጣቱ እጅግ በጣም አድርገኛል ማለት ነው ሁሉንም ወክላለች ወይም ሁሉንም ሙስሊሞች ወክላል ተብሎ ነው እንግዲህ ሚዲያ ላይ የሚሰጠው ኮሜንት በጣም እየተከታተለ ነው ማለት ነው በጣም ግን ማንኛውንም ሙስሊም አይወክል እኔ ልጅቷን የተሳደብኩት ማለት ነው እሺ ደግሞ ኢንሻአላህ እያፈላለኳት ነው አገኛታለሁም ሳውዲ እንደሆነችም አውቃለሁ ችግር የለውም የትም ከሆነች እኛም እሷን አፈላልገን እንዳንቺ አቀርበን እናናግራታለን ያላችሁ አጥፋለች አሁን ላጠፋሽው ነገር ጥፋቶች አሉ ኦኬ አንድ ነገር ብቻ ካንቺ ይጠብቃለሁ ሰው ፊት ለፊት አሁን 8 ሰው ከ30 እየተከታተለሽና እንደው ሴትዮዋን አገናኝተሽኝ አውርቻት እሷ ላንቺ ከመሰከረች እኔም ቪዲዮ እንደለቀቅኩኝ ያው አረብ ናት ቢያንስ አትዋሽም እምነቷ እስላም ነው መትዋሽ አይደለም ለራሷ ስትል ማለት ነው እና እንደው እሷን ታገናኘኛለሽ እንደው የቁርአኑን አይነት አሳይቼ የቁርአን ቤት ውስጥ አለ ወይ እቺ ልጅስ እንዲያደርጋለች ወይ ከሷ ምን የምታውቁ ነገር አለ ብዬ ለመጠየቅ እንደው ታገናኘኛለሽ ነው አሁን አላልኩም አሁን ከውጭ ስመጡ እኔም እየሰማው ነበር ከውጭ ስመጡ ልክ ባለቤቷ በሌለበት ቦታ እኔ ቀጥታ ደውላለሁ ችግር የለውም በስልክ ደውልና እሷ ምን እንደምትል ከሷ ሰምቼ ህዝቡም እንዲያውቅ ፈልጋለሁኝ ለምን አሁን ድንገት ከውጭ ስለመጡ ላይሆንም ስለምችለው ቃል ከገባሽልኝ ነገ ላይ ወይ ደግሞ ራስሽ በዋትስአፕ ታናግሪኝና ወይኔም ጠይቅሻለሁ ቤት አለች ወይስ የለችም ብቻ ናት ወይስ አይደለም ያኔ ጠይቄ አይ እንዲህ አይነት ቁርአንም እኛ ጋር የለም እንዲሁም ደግሞ እቺ ልጅ ይሄን አላደረገችም ካለች ያኔ ሰው መመስከርለ ሰው ካለ እንግዲህ ምስካሪ ያስፈልጋልና ለዚህ ቃል ከገባሽኝ እኔ ያለኝ ቃል መጠየቅ እዚህ ላይ ጨርሻለሁ ምትይ ነገር ካለ አንድ ደቂቃ ለመጨረሻ በጣም ነው የደነገጥኩት ሴትየዋ በአረበኛ ለቀቀች ኢትዮጵያዊና ግን በአረበኛ ስትለቀው በጣም ነው የደነገጥኩት እኔ ሲጀመር 2 ሰዓት እስከሚሆነው ቪዲዮ እስከሚስተላለፍ ለሁሉም ሰው አላውቅም ልጅቷም ያመለጠች መረጃ ማለት ነው እኔ ስራ ላይ ነበር ከሴትዬ ጋር ውስጥ እያስተካከልን ነበር ዛን ሰዓት እንጂ ቪዲዮ እንደተከፈተ ቢሆን ማስረጃ እሷን የሚይዝ ነበር ማለት ነው ስገባ ድረስ አጥፋት የሆነ ቁርአን ብቻ ነው እንትን አበባ አርጋ ያን ብቻ ነው ያስቀረች ሁሉንም የተሳደበችን አታገኛም ማለት ነው እንጂ መረጃ የሚይዝ ነበር ቪዲዮ እንደተከፈተ ባይ እና ነገር አናግራታለች በቃ እንደው ችግር የለውም በእውነት ይረጣለው በየሴትዬ በዋትስአፕ ሪከርድ ታደርግልሃል ሌላንተ ማለት ነው እኔ ችግር የለውም እኔ በራሴ ስለምተማመን ማንንም አልፈራም በዋትስአፕ አይደለም እኔ ነው ስለሰደበችኝ ተግቢያታለሁ እንዴታችንን ስላቆሸሸኝ ተሳድቤያለሁ እንደዚህ ሸርሙጣም ስላለች ተሳድቤያለሁ ይሄን አሏሽ ስድቡ ተሳድቤያለሁ ግን ሙስሊምም ሆነ ክርስቲያን መኮስተት ያለበት ካቆን ይዞ ነው የልጅቷ ፎቶ ካናት ላይ ለምን ቆረጡ ሙስሊምም ሆነ ክርስቲያን ለምን ይሄ ነገር ሀቅ ነው ምንም ተሳድቤያለሁ ልጅቷም ተሳድባለች እሷ ሙስሊም ስለሆነች ነው እንዴ የሷን ፎቶ ብቻ ቆርጣ የኔን የኮስተት ለምን እዳችን አንቺ ስለተሳደብሽ አይደለም አንድ ነገር ልታውቅ የምትገባ ወደዚህ ሳላልፍ ግን አንድ ነገር ልልሽና ስለመዳምሽ እንዳረሳ አሁን ያልሽበት እመጣለሁኝ ያው መዳምሽ ድንገት ስራ ላይ ልትሆን ይችላል ለኔ ድምጽ መጠበቅ ላለመጠበቅ ትችላለች ኦንላይንም ላልኖር ይችላል ወይ እሷም ላትኖር ትችላለች ያው እሷም ከኛ ጋር እንትን ብላ ማውራቱ ብዙ ላይ መቻ ስለምችል ቤት አለች በምትልበት ብቻ ናት በምትይበት ሰዓት ንገረኝና እኔ ላንቺ ደውላለሁኝ ታገናኘኛለሽ ቀላል አይመስልሽም እሺ ጧት ላይ ወይስ ከሰዓት ወይ ምሳ በኋላ እንዴት ልደውል በኢትዮጵያ አቆጣጠር እኔ ሪከርድ አደርግልሃለሁ ማለት ነው በቃ ማለት ሰዓት የበለለበት ሰዓት እሺ
እሺ በቃ እኔም ጠይቅሻለሁ ነገ ወደ ጠየቅሽን ወደ አልሽ ጉዳይ ስመጣ ደግሞ ልጅቷ ስለተሰዳደባችሁ አይደለም ያንቺ ፎቶ የተለቀቀ እዚህ ላይ ካንቺ የበለጠ እኮ ሙስሊሞችን የሚሰድብ አለ አዲስ ሆኖልን አይደለም ለኛ ሙስሊምን የሚሳደቡ ሙስሊምን የሚያሸማቅቁ እስልምና እኔ ሙስሊም ነኝ ብለን እንዳናስብ ሙስሊም ነኝ ብለን እንዳንናገር እንኳን ብዙ የሚሳደቡን ነገር ሰዎች አሉ እሱ አይደለም እኛ ፖስት የተደረገው ያንቺን ሼር አድርገ በተለይ በአረብኛ በተለያዩ አድርገ የለቀቅነው ለዚህ አይደለም ያ የተደረገበት ምክንያት ምንድነው አንቺ ቁርአንን ስለረገጥሽ ብቻ ነው መሳደብ እኮ ሌላ ነው ብዙ ሰዎችም እየተሳደቡ እኮ ነው አሉት መሳደብ አይደለም ያ ነገ ስጋባቸው እስቲ ቁርአን የቱ ጋር ይላል መጽሐፍ ቅዱስ የቱ ጋር ይላል ብሎ ስማሩ እሱን ተምሮበት መለሳሉና እሱ አይደለም አንድ ሰው እንዴት ይሄው ቁርአንን አስቶ እንዴት ይረግጣል እንዴት ክርስቲያን ወገኖች ካላችሁ እንዴት ቁርአን ሰው እግሩን አንስቶ ቁርአኑን ይረግጣል እስቲ ቁርአን ምረገጥ አይደለም ይሄ ነው ያናደደን ይሄው አሁንም በቪዲዮ ያሳያቸው ነው እኔ መጽሐፍ ቅዱስ አለኝ ድንገት ክርስቲያን አዲስ ገቢዎች ተከታተሉ ላይ ካላችሁ ይሄው መጽሐፍ ቅዱስና ቁርአን ነው ያስኳለሁት ይሄው በቀኝ ቁርአን በግራ መጽሐፍ ቅዱስ ነው አለና መጽሐፍ ቅዱስና አሁን እኔ እዚህ ላይ ተቀምጬ ቅድድር ባደርግ ምንድነው ትርጉሙ ምንም ሰዎች እንዲቆጡ ማድረግ ነው ክርስቲያንም አልጎዳም ወረቀት ነው ሌላ መጽሐፍ ቅዱስ ታትሞ ወጣል ገባ ላይ ወጥቼ መግዛት እችላለሁ ይሄን መጽሐፍ ቅዱስ ወይ ትችላላችሁ ምንም አይደለም ቁርአንም እንደፈለጋችሁ ብታደርጉት እኛ ቁርአንን በልባችን ይዘናል ሁሉ ቁርአን ብጠፋ ነገ ይጻፋል እንኳን ይሄ ሳይሆን ዓለም ላይ ያለው ብቃጠል እንኳን እንደው አንድ ሰው ምንም ቢሆን የሰው መስታወሻ ሰው የጻፈለት ክብር አለውና እንዴት ቁርአን ላይ ሰው ይረግጣል የሰው እኛ የአላህ ቃል ነው ብለን ነው የምናምነው ያናደደንና ይህን ሼር እንድናደርግና ያንቺን ብቻ እንድንለቅ አደረገን ይሄ ነው ያቺ ልጅ መጽሐፍ ቅዱስ ረግጣ ብትሆን እሷንም ቢሆን እኛንተውም እንደ ሙስሊም እንደ አንድ ሰው እናወግዘዋለን ክርስቲያኖችም ተናገራቸው አልተናገራቸው እኛ ማንንም ሰው መጽሐፍ ቅዱስ እንኳን ብረግጥ እኛ ሙስሊሞች ወተን ልጅቷን ወይ ሌላ ሰው ቢሆን እናወግዛለን የሰው እምነት እንድነካ አንፈልግም የፈለገ ሰው የተማረ ሰው ካለ መጥቶ ከኛ ጋር እስልምና ትክክል አይደለም ካለን መወያየት እንችላለን የቱ ጋር ነው ትክክል ያልሆነ እምነታችን የቱ ጋር ነው ችግሩ የናንተ የቱ ጋር ነው ችግሩ ይሄው መጽሐፍ ቅዱስ አለ ቁርአን አለ ብለን ከተማረ ሰው ጋር መወያየት እንችላለን ገብቶሻል ግን አንድ ሰው ማንንም ሰው ክርስቲያንም እንድገል አንፈቅድም ክርስቲያንም ግደል የሚል ቁርአን የለንም ክርስቲያንም እንድገደል አንፈቅድም እኛ አንድ ቁርአንም መጽሐፍ ቅዱስንም እንድረገጥባቸው እምነታቸውም እንድሳደብ አንፈልግም ትላንት ቪዲዮ ስለቃየተሽ ከሆነ አላየሽ ይመስለኛል አረብኛውን አማርኛውን ኳላ ላይ ለቀቃለሁ ማንንም ሰው መጽሐፍ ቅዱስን እንዳትነኩ እሷ ቁርአንን ስለረገጠች መጽሐፍ ቅዱስን እንዳትረግጡ እኛ እምነታችን አይፈቅድም እንኳን መርገጥ እንዳትሳደቡ ብዬ ነው አልኳቸው እኔ አይደለም አልኩት አላህ እንዳትሳደቧቸው ብሎ ስለነገረን አትሳደቡ እንኳን መርገጥ ብዬ አስተላልፋለሁ መልእክትና እስልምና ይናል ቦታ አለው ለሌላ እምነት የሰውን እምነት እናከብራለን ሰውንም እንደ ሰውነቱ እናከብራለን የፈለገ እምነቱን ማክበር ይችላል ስለዚህ ነው ያንቺን ስለረገጥሽ ብቻ ነው አውጥተነው ቪዲዮሽን መረገጥ የለበትም ብለን የለቀቅነው እንጂ አንቺ እሷን ስለተሳደብሽ እኛ ከሷ ጋር ሆነን አንቺ ለምን ተሰደብሽ አንቺን ለምን ሰደበች ብለን አይደለም መለቀቅነው እሷስ ብትሆን ለምንድን ነው የምትሳደብሽ ማናት እሷስ ትክክለኛ ተሳድባ ከሆነ ኢንሻአላህ እሷንም አገኛታለሁ ድንገት እየተከታተለችኝም ከሆነ በውስጥ መስመር አናግራኝ እዚህ ላይ ለቃለ መጠየቅ እንዳቀርባት ተስፋ አለኝ ኢንሻአላህ ስለዚህ ይህ ነውና አንቺ ስለተሰዳደባችሁ እንዳይመስልሽ ቁርአን ስለተረገጠ ብቻ ነው ልልሽ ፈልጌ ነው እሺ ወንድም ግን ብራን ተረግጠው ይሄ ማስረጃ የለም እኔ እንደዛ ሆይ ልጅቷ የረገጠችው ነው ከኔ ጋር የመጣ ልጅቷ የተረገጠች እንግዲህ ልጅቷ ሱሪ ለብሳ ነው የምትረግጠው እኛ ቤት ግን አራም ሙስሊም ሱሪ አያስለብስም በተአምር ማለት ነው አንደኛም በዲን ታቃደች ከኛ ቤት እንደነሱ የሚለብሱት አይነት ልብስ ነው ለብሼ የምሰራው ማለት ነው እንጂ እንዲህ ሱሪ ለብሼ ውጭ ወጥቼ ሲጀምር ከክላስ አንጥቼ ከክላስ ሲስተምረግ ድረስ ሴትዮዋ የትዳለች ይሄ ነው እኔ ጥያቄ ቤት የለችም ሆናላ ልክ ዛሬ ወጣ እንደነበረ ቤት አልነበረችም ሊሆን ይችላል እሷ እንኳን ይሄ ምንም ከብድ ነገር አይደለም እንደ መጥረግ ማድረግ ይቻላል ይሄ ማንሳቱ አይከብድም ካሜራ ለዛ እኮ ነው ካሜራ ካለ ለዚህ እኮ ነው ወገናችን ማርታ ካሜራ ካለ አሁን መዳበሽን ባናገር አላደረገችም አደርጋለች የሚለው እሷ የምታረጋግጥልሽ እሱ ነው ለዚህ ነው እሷ የምፈልጋት ገብቶሻል ሌላ ነገር አይደለም አደርጋለች ወለስ አላደረግሽም
ይህ ማለት ሙስሊም አንገት ይቆርጣል ማለት ትገደላለች ማለት አይደለም። ተደርጎ ከሆነ በምን መልኩ የተደረገው ማውገዝ እንችላለን በሚለው ነው። እዚህ መልኩ አንጠብቅሽም የሚሉኝም ሰዎች አሉ። በዚህ ተቃራኒ ትሞቻለሽ ኢንሻአላህ ቤትሽን እናውቀዋለን እንዲህ እናደርግሻለን የሚሉት በቪዲዮ የተአተሙ ነገሮች እየደረሱ ነው። ኢቭን ማቃቸው ደርሶኛል። ግን አልፈራም። መሞት ካለብኝ እሞታለሁ። ማንኛውም ሰው ይሞታል። በሀቅ መሞት አለብኝ። ግን እኔ አላደረኩትም። ከቤት ማለካለ ሴትዬም ስለተከራለች ባደርገው አይቆጨኝም። እኔ ያናደደኝ ስድቡ ሲጀመር ምንም አልመሰለኝም። ወሰደ ግን ቁርአን ረገጠች ብሎ ነው ሲሉኝ በጣም ነው ያመመኝ። እኔ ደህነት ነኝ እንዴ? ለሃይምሮ የተበላሸ ነው እንደምታውቀው የነሱ የናንተ መጣፍ ተረገጠ ማለት የኔን መጣፍ ብትረገጥ ማለት ነው ማለት እዚህ ላይ ህሊና መኖር አለበት። ተሳድባለች ለሰድቧን ፎቶዋን አርጌ ነው ለሀቅ መኖር ካለባችሁ ለወይም ሙስሊም አይዋሽም ለሀቅ መኖር አለበት። ክርስቲያንም ለማተው መኖር አለበት። ለምን የልጅቷን ቪዲዮ ቀረጽ? ይሄ ነው ለኔ ጥያቄ። ብዙ ዩቲዩበሮችን ኮሜንት አርጌላችኋለሁ ግን አልመለሱም። እንዲያወሩኝም ብዙ ዩቲዩበሮች ላይ ኮሜንት ሰጥቻለሁ። ማንኛውም ዩቲዩበር ግን የኔን ኮሜንት ያየው የለም። የሚሳደቡትን እንርዳታለን፣ እንቆራረጣታለን፣ ስጋዋን ስንቅለው ቪዲዮውን ቀርጣለን የሚሉ ሙስሊሞችም አሉ ኮሜንት ላይ። እኔ ማንም ሰው በስጋ መሞት ቀላል ነው፣ በነፍስ ብቻ ነው ከባዱ ማለት ነው። ይሄ አይከብደኝም ለእኔ መሞት። ግን ለምን እዚህ ጋር መጣፍ የረገጠች ነው ካሉ የኔ ቪዲዮ ለምን አልተለቀቀም? እንግዲህ የልጅቷ ቪዲዮ ነው የተለቀቀ። የልጅቷ ቪዲዮ ተደርጎ የኔ ፎቶ ግሯ ላይ እንግዲህ ልጅቷ ሙሉ ቪዲዮ ስትረግጠው የሚታይ ቪዲዮ ግን ቆርጠው እግሯ ላይ አርገውታል ማለት ነው። የኔ ፎቶ ችናት የረገጠች ተብሎ አንድም በአራት ፔጅ እንትን ተብሏል። ማርታ ያው ከተመላለስንበት ሰዎች ሰለቹናል ብዬ ስለምገምት ስለ ቪዲዮ ተቆረጠ ያው ቅድምም ስለተናገርኩኝ አንድ ነገር ስትይ ብቻ የሰማሁት አዲስ ነገር እሷን ልንገርሽ። መሞት ካለብኝ እሞታለሁኝ እምትይ ነገር አለ። ያለ አግባብ ለምን አንቺ ካላደረግሽ ለምን ትሞቻለሽ? አላደረግሽም ከሆነ አትሞችም። ለምን ትሞቻለሽ? አደርገሽም ከሆነ ደግሞ በአግባብ መጠየቅ ባለብሽ ትጠየቂያለሽ። ድንገት መዳምሽን መጠየቅና መዳምሽን ማናገር እንደውም ላንቺ የበለጠ እድል ምሰጥሽ ይመስለኛል። ምክንያቱም እኔ አሁን እንደሰሙትና ሶሻል ሚዲያ ላይ እንደተለቀቀ ኢትዮጵያውያኖች ቢያገኙ እርግጠኛ ነኝ አይተውሽም። እውነትም ሌላ ለምን መገዳል አለባት ወይስ መጠየቅ አለባት ወይስ እቺ ልጅ እንዴት በቅርታ መታለፍ አለባት የምለው አዋቂዎች የእምነት አባቶች ነው የሚያውቁት እንጂ ማንም ሰው ተነስቶ ሜዳ ላይ ቢያገኝሽ ሊተውሽ ላይሆን ይችላል። ለዚህ ነው እዚህ ላይ አቅርበሽ እንድታወሪ ያደረኩሽ አለሁት። ገባሽ? ስለዚህ መሞት አለብኝ ሞታለሁ ካልሽማ ሙቺ ብሎ ትሞቻለሽ። ማን እንደምገልሽ አታውቂም አይደለም። አላጠፋሽም ከሆነ ልክ እንዳልሽው ሴትዮዋንም ጠይቀን አላደረግሽም። ያው አረባ ቤት ደግሞ ካሜራ ምናምን አለ ያውቃሉ እነሱ። ስለዚህ ያላግባብ መሞት የለብሽም። ነገሩም ሁለት ከሆነ እንዴት መታየት እንዳለበት ይታያል እንጂ መሞት አለብኝ ወይ ደግሞ ነገር ለራስሽም ቢሆን ጥሩ አይደለምና ሌላኛው ጽፈቶች ይደርሱኛል የምትይ ነገራቶችን ተይ ኢንሻአላህ። ድንገት ተመልሰን እኔም አንቺም እንገናኛለን። ላይቭ መግባት ካለብንም እንገናኛለን። ከሴትዮሽ ጋር ካወራን በኋላ እንደ ዛሬውን ጋብዬሽ ማታ ላይ ልናወራ እንችላለን። ይሄን መስላ እስቲ ሌሎችን አዳማጮች አሉ እነሱን ጋብያቸው ከነሱ ጋር አንዳንድ ነገሮችን ልወያይና እኔና አንቺ በውስጥ መስመር እንደጀመረው በኋላ እናወራለን። እንዳልኩሽ አንድ ደቂቃ ካለሽ አውሪኝ ብያ እነሱን እኔን ሳይሆን ምቲ ነገር ካለ ለተከታታዮቼ ይሄው 855 አሉ ለነሱ ምቲ ነገር ካለ አንድ ደቂቃ አስተላልፊላቸውና ከኔ ጋር ያለነው እዚህ ላይ እናቆምና ነገ ተመልሰን እና አንቺ እንገናኛለን። እስቲ መልእክትሽን አስተላልፊ አንድ ደቂቃ። ይቅርታ ድምጽሽ ወደታች እንትን ብሎ ስለነበር ማርታ
ይሰማሻ? ይቅርታ ድምጽሽ ወደ ታች ብሎ ነበር እንትን ሰው ደውሎብኝ አሁን ይሰማል። እስቲ ከእንደገና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መሳደብ ትክክል ነው የምትይውስ ልጅቷን መሳደብ ነው ትክክል ነው የምትይ? አይዋ ቆይ እስቲ አይሰማም እያሉኝ ይመስለኛል። ቆይ እስቲ አይሰማም እያሉኝ መሰለኝ። የእሷ ነው የማይሰማ የኔ ነው የማይሰማችሁ? እስቲ የእሷ ወይስ የኔ? አይሰማም እያሉ ነው። ቆይ የኔ የምሰማ ከሆነ አስተካክላለሁ። እሺ የኔ ሲሰማችኋል? ኦኬ የእሷ ነው። እሺ እስቲ ከእንደገና አውሪያውን ከተሰማ እስቲ አንዴ እሺ እኔን አስተላልፈው ነገር ቢኖር ሙስሊም ዩቲዩበሮች ናቸው በብዛት ያስፋፉት ክርስቲያኖች ማለት ነው። አሁን ይሰማችኋል? አሁን ይሰማችኋል? ፈጠን በሉ። አዎ አሁን ይሰማል። እሺ ቀጥይ። እንግዲህ አቁልኝ የምፈልገው ምንድነው አንደኛ እንደዛ ያለው ቁርአን ይመስለኛል። ሁለተኛ አረጋግጡ እንደዛ ያለው ገደብ ወይም ማህይም አይደለም እሳደባለሁ እንጂ ለራግጥም ያን የሚረግጥ ሃይምሮም ቅንጭላትም የለኝም እንደራሴ ስለማካፈው ማለት ነው። የመስንም እምነት ወጣለሁ። ሁለተኛ ሙስሊም ዩቲዩበሮች በጣም ብዙ እየተናገራችሁ ሰምቻለሁ አይቻለሁ። ይሄ ምንድነው ትክክለኛ መረጃ ይችልሽ ከምን ተነሳ ነው ማለት አለባችሁ። እኔም በተደጋጋሚ ቴክስት እያደረኩ ነው ለሁሉም ዩቲዩበሮች ለኮሰተኝ አውሩኝ እኔን ትክክለኛው ከኔ ስሙ እያልኩ ነው ማለት ነው። እና አልመለሱልኝም። ደግሞ ይከብዳል ግን ይቅርታ ለሁሉም ሰው ይቅርታ ነው የምጠይቀው። ለተሳዳቢዎቹ ይቅርታ አይደለም የምጠይቀው። እዚህ ጋር ብዙ ተሳዳቢዎች አሉ ግን ሁሉንም ሙስሊም ይወክላል ብዬ አይደለም እንግዲህ የሳስበው የቆጠብኩት ማለት ነው። እሷን ይወክላል በሚለው ነው ግን ሁሉንም ሙስሊሞች ለፋል። ቁርአን ግን አስተሳሳት ልነካምም ላደርግምም አልችልምም ላስበውም አልችልምም። ይሄ እንድትረዱኝ እፈልጋለሁ። ልጅቷን ደግሞ እያስተላለፍኳት ነው። ኢንሻአላህ አገኛታለሁ። ችግር የለውም። ልጅቷን አብረን እናፈላልጋለን። በዚህ ሁለት አንድ ቀን እናገኛታለን። ከደቂቃም በኋላ ላገኛት እችላለሁ። ችግር የለውም እሱ። ልጅቷን አብረን እናገኛለን። እስቲ ጥያቄ ከሰዎች የቀረበልሽ ልጠይቅሽ ወይስ ይብቃን እዚህ ላይ? አንድ ጥያቄ ብቻ። እሺ እንዲህ ይላል ጥያቄው ሀጫሉን የገደለ ሙስሊሞች ነው ብላለች። ይህን መረጃ አላት ወይስ እንዲሁ ነው የምትናገረው እያሉሽ ነው። በነገራችን ላይ ስትናገር አንድ ነገር ጥንቃቄ አድርጊ። እኛም ብቻ ሳይሆን ኢትዮጵያ መንግስት ጋርም ያስጠይቅሻል። ምክንያቱም አሁን እየታሰሩ ያሉት እኮ ሀጫሉ የገደሉ ሰዎች ይፈለጉ ተብለው ነው እና ሙስሊሞች እነማን ነው የገደሉት ተብሎ ልትጠየቂም ትችያለሽ። እና እንደው ቪዲዮዎች ላይ ለቀቅሽው ያለሽ መስረጃ አለሽ ወይስ እንዲሁ ዝም ብለሽ ነው ብለው የሚጠይቁሻሉ? አጃሩን በላችሁ ክርስቲያን ወይም መታረድ ወይም መሞት አለበት፣ ቆማጣ መገደል አለበት በላችሁ የሚል መልእክት ያዘለ ነገር ከስድቡም ቀላቅላበታለች። ለዛ ነው ሙስሊም ነው የገደለ ያሉበት ምክንያት ደግሞ ዜና ላይ
አቃቢ ቁስ እናደርግ ነው ማለት ነው እንግዲህ ይሄ ሳይሆን እከሌ መሐመድ እያለ አንዱ ክርስቲያን ነው ሁለቱ ሙስሊም ናቸው ከስማቸው ማለት ነው እና ለዛ ነው ያ እሺ እሱ ሰምተሽ ነው አንቺ አዎ እሺ እሺ በነገራችን ላይ እሷ የተናገረችው ሙስሊሞች ይገደሉ ሳይሆን እነሱ የተከሰሱ ሰዎች በሃጫሉ ሞት ምክንያት የተከሰሱ ሰዎች ተጠርጣሪዎች ነው የተባለ እንጂ ገደሉ ብሎ ምንም መስረጃ የላትም እሷም እንደዚህ ነው እንትን ያለችው ለማንኛውም ስለሰጠሽኝ ኢንፎርሜሽን በጣም ከልብ አመሰግናለሁ ኢንሻአላህ ነገም መልሰን እንገናኛለን ብዬ ተስፋ አደርጋለሁ አመሰግናለሁ እሺ መልካም አይደል እሺ እስቲ አንድ ሁለት ሐሳብ ያላችሁ ወንድማችን ሰሜሽ ሸምሰዲን በፌስቡክ የዘጋበህ ያው እሷን እየጠየቁ ስለሆነ የሷ ስለምቋረጥ ዘግቼባለሁ መግባት ከፈለጋችሁ እስቲ ገባ በሉና ሐሳብ ካላችሁ ሐሳባችሁን ግለጹ ከሌላችሁ ግን እወጣለሁ ኢንሻአላህ ኢንቫይት ላደርጋችሁ በቪዲዮ መግባት ከፈለጋችሁ ሐሳባችሁን ግን አንድ ነገር ልላችሁ ፈልጋለሁ አትቸኩሉ ግዴላችሁም አትቸኩሉ መቸኮል አያስፈልግም አጠፍታም ከሆነ አላጠፋችም ከሆነ ህግ ነው እንጂ ወይ እኔ ወይ አንቺ አይደለም የምናደርገው ግን አትቸኩሉ ለህግ ማቅረብ የምንችለው እኛው ነን ግን በመቸኮል አይደለም ቀስ በሉት ኢንሻአላህ ተረጋጉ ይሄን መስላ እስቲ አንድ ታችን ደውላለች ሄሎ ወአለይኩም ሰላም አሎ አልহামዱሊላህ እሺ ድንገት ይሄ ሊዘጋብሽ ይችላል ይቅርታ ሊዘጋ ስለሆነ ኢንቻርጅ ላይ አደርገው ኢንተርኔት እዚህ ላይ ስላለ ከቻልሽ በዩቲዩብ ግቢ እሺ ሊንክ እየለቀቁ ነው እሺ መግባት ፈለጋችሁ ድንገት በሊንክ ግቡ እንጂ ኢሞ አይቻልም ብዙም እንትናልን በተለይ ክርስቲያን ወገኖች ካሉም ጥሩ ይመስለኛል አይሰማም ክርስቲያን ወገኖችም ካላችሁ ጥሩ ይመስለኛል ገብታችሁ እንነጋገርበት ነው ሄሎ ሰላም አለይኩም ሄሎ ሰላም አለይኩም አይሰማም አሁን ይሰማል ሰላም አለይኩም ወአለይኩም ሰላም እንዴት ናችሁ ኡስታዝ እንዴት ናችሁ ታች ያላችሁ ኮሜንታተሮች ሁላችሁም የአላህ ሰላምና እዝነት እናንተ ላይ ይሁን አሜን ኢንሻአላህ እና በተደረገው ነገር በጣም ተናድጃለሁኝ በጣም ተሰምቶኛል እውነቴን ነው የምላችሁ እኔ ቪዲዮ ሰርቻለሁኝ በርግጥ ስራ ራሱ እንዳይቀጠሩ እስከማለት ደረጃ ማለት ነው በአረብኛ ምክንያቱም እዚች ጋር አረቦች እየከፈሏቸው ያበሏቸው ያጠጧቸው ለነሱ ክብር ከሌላቸው የነሱን ቁርአንን በድብቅ ሂደው ሽንት ቤት እያስገቡ ወይንም ኩሽና እያስገቡ የራሳቸውን ክፍል እያስገቡ የሚረግጡ ከሆነ አስባችሁታል ይሄን አይነት ነገርን አስተላልፌ ነበር በጣም ተሰምቶኝ ማለት ነው ቲክቶክ ላይ ደግሞ አይቻለሁ የተሳደበችበት ምክንያት ሙስሊም ሸርሙጣ ነው ሰባት መገባ ሲቀጥል ደግሞ ሙስሊም አራጅ ነው የሰው ስጋ በሊታ ነው ሲቀጥል ደግሞ ገዳይ ነው ያለችበት ምክንያት ማለት ነው በጀዋር ነው እሷ አላለቻትም በጀዋር ምክንያት ነው ጀዋር ስለታሰረ እናንተ ናችሁ እሱን ራሱን የገደላችሁት እናንተ ናችሁ ሙስሊም የተባለው ጀዋር ሙስሊም ስለሆነ እና ደግሞ ተጠርጣሪ ሆኖ ታሰረ በሌላ ነገር እንጂ ገዳይ ነው ተብሎ ቀይ መስመር
ሰምሮበት ወይንም እሱ ወንጀለኛ ነው ተብሎ አይደለም ገና ባልታወቀ ነገር በሱ ብቻ ሙስሊም ስለሆነ ብቻ ሙስሊምን አጠቃሎ ሙስሊም ገዳይ ነው ሙስሊም አራጅ ነው ማለታቸው አግባብ አይደለም ሲከተል እዚች ጋር ብዙ የዋሸችው ነገር አለ ሰሙ ቲዩብን የምታቋት ከሆነ እሷ ናት መጀመሪያ ላይ ቪዲዮ የሰራችባት እቺ ናት ቁርአን የረገጠች ብላ የሰሚራ ቁጥር አለኝ ኡስታዝ አገናኛችኋለሁ ቲክቶክ ላይ አንድ ላይ ስትከታተል ነበር ሰሚራ ቲዩብን የምታቋት ከሆነ ማለት ነው ሰሙ አሁን እሷና ሰሚራ ናት ይሄን ነገር የጀመሩት አይደለም ሰሚራ እውነቱን ያወጣችው ቁርአንን የረገጠችው አዎቺ ልጅ ናት ለመዳሟ ለምንድነው ያሳየቻት ሲባል የሙስሊሙን ቅስቀሳ ካየች በኋላ ፈራች አንድ ነገርን እንኳን አንተ ስተት ሰርተክ ከሌላ ሰው አንተን የሚቀርብ ሰው ከሌላ ሰው ከሚሰማ ካንተ ከአፍክ ሲሰማ አይ ይሄ ነገር ውሸት ነው ብሎ ለመቀበል እምነት ይኖረዋል ገባክ አይደለ ለዛ መዳሟን ለማሳመን ብላ ያደረገችው ነገር ነው ቲክቶክ ላይ እኔም ነበርኩኝ ስከታተል የነበረው ያለችው ነገር እንዳለ ውሸት ነው ውሸት እውነት ነው ካለች ያቺኛውን ቪዲዮ ሰርታለች አይደለ ሰድባታለች አይደለ ከሰደበቻት ቪዲዮ ይሄ ነው ማስረጃ ብላ ታምጣልን ይሄ ነው ማስረጃ ብላ ታምጣ የዛኔ እናምናታለን እኛ ይሄ ነገር በይቅርታ ብቻ የሚታለፍ ነገር አይደለም ግን ይቅርታ ትልቅ ነው አውቃለሁ ነገር ግን የአላህ Subhanahu Wa Ta'ala ቃልን በእግር ገባክ በእጅግ እኮ ወስደክ ብትወረውረው ምናምን እኮ መሬት ላይ ነው የወደቀው ብለክ ራሱ ይቅርታ ልትቀበል ትችላለህ በቆሻሻ እግር በገማ እግር መታ ምናምን እንደዚህ መረጋገጥ እየከፋፈተች ሱራውን ያሳየች እንደዚህ የረጋገጠች ምናምን ማሳየት ማለት ይሄ ለሙስሊም ኡማ በጣም እኔ ምን እንደምል ራሱ አቃተኝ ቪዲዮን አጠፍታለች ነው የምትኛውን የሰራችውን ቪዲዮዎችን አጠፍታለች አጥፍታለች ለምን አጠፋች ዲሌት አድርጋለች እናንተ ምን ታመጣላችሁ ምናምን ነገር ያልሽ ዲሌት አድርጋለች ይሄን ቪዲዮ ዳውንሎድ አደረጋችሁ ሰዎች አላችሁ ይሄን ቪዲዮ ዳውንሎድ አድርጎ ያለው ሰው የለም መጀመሪያ ሳትጠፋ በፊት ማለት የተመላለሱት ምናምን አዎ ቪዲዮዎችን አላችሁ እናንተ ሰሚራ ይኖራል ብዬ እገምታለሁ በውስጥ መስመር አወራታለሁ ካንተ ጋርም እንድትገናኝ አደርጋለሁ ኢንሻአላህ እሺ በነገራችን ላይ መጀመሪያ የተጀመረው በሰሚራ ጋር ነው ወይስ ከሌላ ሰው ጋር ነበር ኖ ሰሚራ እውነቱን ያወጣች ነው እንጂ እነሱ የተጣሉት እዛ ጋር ነው ቁርአን እየረገጠች እየተናገረች ስታመጣ እቺ ልጅ ናት ቁርአኑን የረገጠች ብላ ከራሷ ጋር እና ይሄንን ነገርም እኔ አሳይሻለሁ አንቺ የምትኖሪው አረብ ሀገር ነው ለአረቦች ከፎቶሽ ጋር ካደረግሽው ነገር ጋር አሰራጨልሻለሁ ቁርአንን የረገጥሽ አንቺ ውሻ ምናምን ነገር ብላ እየሰደበቻት ነበር ከውሻ በላይ ይገባታል እኔ እላለሁ እንደዚህ ጋር ማለት እሺ እክራም እሺ አመሰግናለሁ እንዳልሽው እንግዲህ ከሰሚራ ጋር እንደምታገናኝ ተስፋ አደርጋለሁ በኢሞ አናግሬሽን ቁጥሯን ተስፋ አደርጋለሁ እሺ አመሰግናለሁ በጣም ሽክራን አፍዋይ እሺ እክራም ካሳ ተረኛ አንቺ ነሽ መሰለኝ ወይስ መርየም ነሽ መርየም السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إكرام ويس ما نو من نقرأ؟ إكرام نعم أستاذ. إيش إكرام من الناس تابش كتير؟ እኔ ሐሳቤ ቁርአኑ ሲረገጥ የነበረው ሽንት ቤት ነው አይደል ስለዚህ ሽንት ቤት ውስጥ ደግሞ ካሜራ የለም ውሸቷን ነው ልጅቷ እየቀጠፈች ነው እንጂ ያለችው ሽንት ቤት ውስጥ ካሜራ የለም ሴትየዋ ደግሞ እሷ ስትጠባበቅም አትውልም ማለት ነው ስለዚህ ሴትየዋ ስትጠይቅ አስቀድማ የነገረቻለ ሴትየዋ ስለዚህ ውሸቷ መሆኗን አቃ እንጂ እውነቷ ቢሆን ኑሮ ምን እንደዚህ አንበደብዳት ነበር ሽንት ቤት ውስጥ ሲጀመር ነው ይሄን ለመናገር ነው የመጣው አሁን ሲጀመር ሴትየዋም የለችም ያለችው አሁን መልሳ ለመቅጠፍ ፈልጋል ምክንያቱም አረቦችን እኛ የሚዘናቸዋል እናቃለን በትንሽ ነገር ስለሚታለሉ ማለት ነው ስለዚህ ያው አረብ ልጅ ሴትየዋ ግን አሁን ስትመጣ ያወራችን ስትመጡ እየመጡ ነው ከውጭ ብላ ወደ ቤት ገብታ ስታወራኝ ነበር ውጭ ነበሩ መስለኛል
አሁን ቪዲዮ ሽንት ቤት ውስጥ ሆኖ የተቀረጸ ከሆነ ሌላ አንድ አማራጭ አለ በምን መልኩ መያዝ እንዳለባት እሱን ደግሞ እዚህ ላይ ማውራት አያስፈልገኝም እሱን ከመዳሟ ጋር ስናወራ ጠይቃታለሁኝ ማለት እሱ አሁን እኔ ያላደረኩም ብትል ካሜራ እዛ የለም ከተባለ እንዴት መያዝ እንዳለበት እንዴት ትክክል መሆኑንና ለመሆኑን ማወቅ እንዳለብን እኔ ከሷ ጋር ስታገናኘኝ አወራለሁ እንጂ እዚህ ላይ ማውራት የለብኝም ኢንሻአላህ እሱም ችግር የለውም ካሜራ ከሌለው ችግር የለውም ግን በሌላ እንትን መያዝ እንችላለንና ኢንሻአላህ ከዚህ ጋር ተያዘ ሌላ ሐሳብ ካለሽ አንድ ድልስትህ አይ ጀዛኩሙላህ ኸይር ሌላ ሐሳብ የለኝም ይሄን ለማንሳት ነበር የመጣሁት እሺ ሽክራንሽ مريم ይሰማል ይሰማኛል ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሜሴንጀር ላይ መልእክት ልኬ ነበር ኦኬ ወይኔ አወረድኩሽ ቆይ አንዴ ይቅርታ አወረድኩሽ መርያም አንቺ ነሽ አዎ እሺ ካቴ ሲጀመር ይሄ ምንም አይነት መወያያም አያስፈልገውም ምንም አይነት ማስተባበያም አያስፈልገውም ሲጀመር መገኘቷም ራሱ እርምጃ ሳይወሰድ መነገርም አልነበረበት ከዚህ ቀደም መካ መዲና ላይ የተደረገው ድራማ ያ በይቅርታ ባይታለፍ ኖሮ ዛሬ ላይ ቁርአን ባረገጡ ነበር ይቺ ልጅ በይቅርታ ከታለፈች ነገ ጧት ቁርአን ሲቃጠል የማናይበት ምንም ምክንያት የለንም ማንም እርምጃ አይወሰድ ቁጥሯን አግኝተናል ስልክ ቁጥሯ በእጃችን ነው እኛ ራሳችን እርምጃ እንወስዳለን በመንችለው አቅም ማንም ወንድሞቻችን ካልፈለጋችሁ አትግቡ ግን ይሄ ይቅርታ አይደረግላት የሚባል ምክክርን ፈጽሞ አያስፈልግም ሊሆንም አይችልም የኔ አቋም ይሄ ነው አንዱ ቀጥ ያለ አቋም ሲኖረው ሌላው ሲልፈሰፈስ ወንድሞቻችን እህቶቻችን ራሳችንን የምናስወጋው ራሳችን ክፍተት የምንፈጥረው ይቺ ልጅ አሁን ላይ ይሄ ሁሉም ሲቀባበለው ደንግጣ ማታወራው አይነት ነገር የለም አንበዜ ግማሽ ሙስሊም የተሳደብኩት የሰደቡኝ ነው እንደሃሉኝ በድፍረት አንዴ ብትናገር አምልጧት ነው ብለን እንተዋታለን ይቺ ልጅ እኮ ላለ መፍራቷ በዚህ ንግግሯ በዛ ድርጊቷ እንደማታፍር እኮ ደግማ ቪዲዮ ሰርታለች ንግግሯን ያልደግመውም የተናገረችውን ንግግር ስለዚህ ማን ቤት ተቀምጣ ማን ደሞዝ እየከፈላት የማንን ቤት እያጸዳኝ የማንን ምግብ እየበላሽ ነው እሷ ቁርአን የምትረግጠው ማን አባቷ ስለሆነ ሲጀምር የምን ማስተባበያ የምን ምክክር የምን ውይይት ነው ስለዚህ በግልጽ በቪዲዮ ቁርአን እየታደበች ሙስሊም አራጅ ነው ከማለት ውጭ ምን አለ ከዚህ በላይ ሞት አለ የለም በአደባባይ ሙስሊም አራጅ ነው ሙስሊም ግም ነው ከማለት ገዳይ ነው ከማለት ውጪ እኔ ሲጀመር ይሄ ውይይት ብላችሁ ራሱ መውጣታችሁ ገርሞኛል እኔ እየጠበቅኩ ያለሁት ሎኬሽኗን ነው መርያም ኢንሻአላህ ማከታተላችሁ ተውት እኛ ራሳችን ወላሂ ለአዚም ለምን የናቴ ልጅ አትሆንም እምችለውን አደርጋለሁ መርያም ኢንሻአላህ ተረጋጊ አሁን አንዳንድ ነገራቶችን ኢንሻአላህ መወራት ያለበት የሌለበት ነገራቶች እየተናገርሽ ነው እኔ ያችን ኡስታዝ ያችን ወላሂ ለአዚም ያን ቪዲዮ ከሰማው ጀምሬ አልተኛውም እሺ በጣም ብዙ ሆቶች ለፍተው ነው ቁጥሯን ያገኙት አብሽር መርያም በውስጥ መስመር እናገኝ በጣም አሰግንሻለሁ ተገኘችን መባልም የለበትም ልክ ስትገባ የዛኔ መቀጣጫ ስትሆን እያንዳንዷ አረብ ቤት የምትሰራው ካፊር ልክ ትገባለች የማንም ልቅምቅም የሰው ልክ አያውቅም አጥሩን ካልተጠነቁ ባለቤቱን ካልነቁ አጥሩን አይነቀንቁ ነው መርያም ኢንሻአላህ አሁን ትንሽ በጣም አንቺ ስሜታም ይሆንሻል ንግግርሽ ትክክል ሆኖ ሳለ እስቲ ኢንሻአላህ በውስጥ መስመር አውሪኝ እዚህ ላይ ተወጥቶም ወራ አይደለም የተወራልሽው ኢንሻአላህ እስቲ ስታወሩ አንዳንድ ነገራቶች አውሩ መነጋገር አለብን ነገር አለ ያ ምናምን የምን ምክክር ኡስታዝ ሲጀመር እሷን አቅርበው ውይይት ማያስፈልግም አዳምጪ
አቀርበው ውይይት ሳይሆን እሷ እዚህ ላይ ገባችሁ ያቀረብኳት አንደኛ እሷ ምንድነው የምትለው የትም ቦታ እኮ አንቺ ተነስተሽ ማድረግ አዳምጪ አንድ ሰው እኮ ለህግ ቀርባል ህግ የሚያደርገው ነገር ያደርጋል አይደል እንዴ ስለዚህ አሁን ተነስተን እንዲህ ከማለት አንደኛ እሷ መሆኑ ራሱ እዚህ ላይ ወጥተን ማረጋጋታችን ትልቅ ነገር ነውና ኢንሻአላህ ብዙ እዚህ ላይ የማይወሩ ነገራቶች አሉ እንዳወራ እንዳታደርግ ኢንሻአላህ በውስጥ መስመር ማውራት ካለብን እናወራለን አመሰግናለሁ በነገራችን ላይ መርያምን በጣም ከልብ ነው የማመሰግነው እዚህ ቦታ ላይ እንድደርስና ከሷ ጋር እንድገናኝ ካደረገችኝ አንዷ እሷ ስለሆነች አሁንም በጣም ከልብ አመሰግንሻለሁ መርያም እንደጀመረው በውስጥ ብንጨርስ ደስ ይለኛል እሺ ራየክ خير ان شاء الله ስሜታዊ ሆኜ ስለተናገርኩ ይቅርታ ኡስታዝና ችግር የለውም ትክክል መሆኗን አውቃለሁኝ ለማንኛውም በውስጥ መስመር ነው ማውራት شكرا እሺ መርያም جزاك الله استاذ وياك ان شاء الله محمد السلام عليكم ورحمة الله وبركاته أستاذ وعليكم السلام ورحمة السلام الله عليكم እህቶቼ ሁሉም አውርተዋል እነሱ ካወሩት የተሻለ ሐሳብ የለኝም እና ይሄ ነገር የተደጋጋመ ነው የመጣውና ማለት ነው እዚህ የአውሮፓ አሜሪካ እዛ አካባቢ ላይ የሚያዩ ቪዲዮዎች ያዩ ነው እቺ ልጅ ቁርአን ማርገጧ እርግጥ ረክታለች እህቴ እንዳለች ካሜራ የሌለበት ቦታ ቋኑ ያረችው ይሄ ምላሳ ለሲታወራ በደንብ ያስታውቃል ግን እኔ እሷ ህጉ ኡስታዝ አንተ እንዳልከው ህጉ የሚያደርገው እንግዲህ እዛ እስልምና ህግ የሚያደርገው እርምጃ ይወስዳል እኛ አሁን ምንለው ማለት ነው ይሄ ነገር ማታላፍ የለበትም መገኘቱ ራሱ ትልቅ ነገር ነው ማለት ነው ሳትደበቅ መገኘታ ይሄ በቀሮ ነው እኔ ራሴ ነው እሷ መገኘታ በጣም ደሎኛል እቺ ከጃር መልእክት አላት ልጅቷ አይደለችም ያላት ይሄ ነገር ዝም ማለት የለብንም ሙስሊሞችም ያመለከታል ሙስሊም ወንድሞቻችን ያመለከታል ክርስቲያን እህቶቻችን ወንድሞቻችንም ይመለከታል ይሄ ሲዳት ላይ ያሉ እህቶች አለ ክርስቲያን እህቶች ማለት ነው በዚህ ልጅ የተነሳ እነዚህ ልጆች አላማ ያላቸው ልጆች ሊጎዱ ነው በዚህ ልጅ ምክንያት ማለት ነው እና እቺ ልጅ ይሄ ነገር ስልኳን ከአሳርዋ ጋር ተነጋግሮ የሆነ ነገር ወደ ህግ ነው ቀጥታ መሄድ ያለባት እንጂ አፉታ የሚባል ነገር የለም ቁርአን ያላህ ቃል ነው ይሄ ወይም ሶተስ ወይ ተሰርቦ ምናምን አለ ኤሎሳ የሰማኸኝ ነው አዎ እየሰማው ነው ቀጥል እና ይሄ ዝም ብሎ የሚታለፍ አይደለም ያላህ ቃል ነው ሃይማኖኛ ደግሞ ህይወታችን እስከምንሰጥ ድረስ የሚያደራርስ ነገር ነው ይሄ ትንሽ ነገር የተባለ ነገ ምን ሊያርጉ ነው እንደሆነ ይሄ እስላም አራጅ ነው ያለች በግልጽ ጎንካ ያወራሽ ነው ልጅቷ ማለት ቪዲዮ እኔም አይቻለሁ በጣም ተሰምቶኛል በዚህ ከሰማው ባለኛ ራስን ቅርፍ አልወሰደም እኛ ይሄን ነገር መታለፍ የለበትም ነው የምለው ቀላል ነገር አይደለም ይሄ የሃይማኖት ጉዳይ ነው እሺ በጣም አመሰግናለሁ በነገራችን ላይ እሺ አልጨረስክም አውራ ኡስታዝ እሺ በነገራችን ላይ ይቅርታ ነው አይደለም የምለው እኔንም መመለከተኝ ነገር የለም ይሄ የግል ጉዳይ አይደለም ወይ ቃዲ አይደለም ወይ መንግስት አይደለም እኔን መመለከተኝ ነገር አይደለም ግን አንድ ሰው እንደ ሚዲያ ተጠቃሚ ልጅቷን አምጥቼ ማቅረብ አሁን እንደ ሚዲያ ተጠቃሚ እንጂ እንደ ፈርሃኑኛ አይደለም እዚህ ላይ ያወራዋለሁት ሚዲያ ተጠቃሚ ሆነ ሰው ደግሞ አንድ ነገር ሲያቀርብ ሚዛናዊ ሆኖ ጥያቄና መልስ ያደርጋል እንጂ እንዲያደርግሻለው እንዲመደረግ አለብሽ ብሎ አይደለም የሚያወራ ይሄን ማወቅ አለበት ምን መደረግ እንዳለበትም ደግሞ እናንተ አይደለም የምትወስኑት ከዚህ መቆጠብ አለባችሁ አሁን ይሄ መደረግ አለበት አይደለም ከናንተ ሰብ እንፈልገው ምንድነው የተናገረችው ነገር ላይ ትክክል ነው ወይስ አይደለም የሚለው ነገር ነው እንዲህ መደረግ አለበት መሆን አለበት እናንተ መትወስኑ እንዴት መሆን ካለበት ደግሞ እኛ እዚህ ላይ ተወርቶ አይደለም መደረገው ተስማማን ይሄ ተሳሳተ ነውና ድንገት ማሻአላ የነቁ ሰዎች አሉ የገባቸው ምንም ማውራት እንደሌለብንና
ባናወራና ዝም ብለን እንትን ባንል ደስ ይለኛል። ግን የተናገረችው ትክክል ነው አይደለም የምለውን ብቻ ነው ከእናንተ መውሰድ የፈለኩት ሐሳባችሁ ኢንሻአላህ። ኡስታዝ ልጅቷ ቁርአን መረገጣም እና የተናገረችው ነገር አለ እዚህ ላይ ሙስሊም ማረድ ነው አያጣሉ ነገር ማስነሳት የማይመለከት ምን አገባት እሷ ያም ህግ ይዟል አይደለም እንዴ ያዘው ኡስታዝ እዚህ ላይ ቪዲዮ ለምን ታደርጋለህ ቲክቶክ አንድ ደቂቃ እንኳን የማይሞላ ነገር ማለት ነው ከፈለገ ስለ የራሷ ነገር ከፈለገች የራሷ ሃይማኖት ፌስቡክ ላይ ወይም ዩቲዩብ ላይ አታወራም እንዴ ወይም የግል ጉዳይ ከሆነ የግል ጉዳይ ወደ ሃይማኖት አለች እኔ ያየው ነው እሷ ብቻ ሳይሆን ሌሎችም ያየው ነው ግን ይሄ ደረጃ አልደረሱም እንጂ አሉ ከሷ ሌላ ማለት ነው አሉ እኔ እዚህ ቲክቶክ ላይ ያየው ቪዲዮ የለቀቁ ሲሰዳደቡ ያየው ነበር እና ይሄ ነው ኡስታዝ እኔ የምለው ልጅቷም ያስታውቅበታል ያረገችው ነገር ይሄ ቪዲዮ ሁሉም ወሂቶችና ወንድሞች ሼር ስላደረጉ ስለፈራሽ ነው እንጂ ማለት ነው በእርግጠኝነት እሷ ራሷ አርግታለች ይሄን ድርጊት በደንብ ነው የፈጸመችው ማለት ነው እሺ ኢንሻአላህ ጀዛከላሁ ኸይር ወንድማችን መሐመድ ዩሱፍ በጣም ከልብ አመሰግናለሁ ለሰጠኝ አስተያየት ያው ብዙ ሰዎችም ስላሉ አጠር እናደርግ እሺ ሽክራን ሐሳባችሁ መጨረሻ ላይ ጠቅላላ አድርገና አመሰግናለሁ እሺ እህትና ወንድሞች ድንገት አሁንም ማስገባችሁ ድንገት አጣብዞብን አጠራጠራ አድርጉና መጨረሻ ላይ ነው ሰብሰብ አድርገ እናገራለሁ እባካችሁን ታስረዝሙብን ፋይዛ ቀጥ ኢንሻአላህ مرحبا بمجمّرة السلام عليكم ورحمة الله تعالى وبركاته بيالله وعليكم السلام ورحمة الله وبركاته እኔ ምንም ሐሳብ የለኝም ብቻዬን አውርቼ ጨርሻለሁ በሰዓቱ በጣም ተናድጄ ስለነበረ በኮሜንት ተሳድቤያለሁ ተራግሜያለሁ አሁንም ማውራት አልችልም በጣም ከባድ ነው እኔ የምለው ማለት ነው መጀመሪያ ከመፍረድ ይልቅ እውነታውን ማግኘት አለብን ከምንፈርድ በፊት ማለት ነው ከምንፈርድ በፊት እውነታውን ማግኘት ይኖርብናል ብዬ የማስበው ልጅቷ አረገጠችም ለማለት ለምን አሁን አሉ ይኸው አልሞትኩም ገና አልሞትኩም እያለች ነበር ቪዲዮ የሰራችው ረግጣ በሁለተኛው ቪዲዮዋ ይኸው ብርቱካን ቆይ አልሞትኩም ይኸው አሉ ናዞ ማይክ ከጭፌ ኮስታ እኔ ረገጥኩም እንተ ብረግጥም ምን ችግር አለው ይኸው አልሞትኩም ይኸው አሉ ምንም አታመጡ እያለች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትሳደብ ስትራገም ነበረ አጫውን የገደላችሁ እናንተ ናችሁ አረዳችሁ ቢረገጥስ ደም የጠማችሁ እናንተ ናችሁ የሰው ደም የጠማችሁ እናንተ ናችሁ ስትል ነበረ በዛ እውነት ሊሆን መስሎኛል እንደገና መዳም ታየኛለች ካሜራ ያኛል ያለች እኔ ሁሉ ካሜራ አለ ቤት ማለት ነው ግን በጀዋሌ ፈልጌ ካሜራ ሌለበት ፈለገኝ መስራት ይችላልው ሌለበት ጉርፋ ገብቼ ማለት ነው ደግሞ አረቦች ባንድ የሚጠቀሙበት ሽንት ቤት ውስጥ ካሜራ አድርጉም በፍጹም ማለት ነው እና እዛ ትሰራለች ብያስባለሁ ሁለተኛ ደግሞ የመዳማን ስልክ በቃ በእንደዚህ ኦሬዲ መቀበል አለበት በሪከርድ አይቻልም በሪከርድ ከሆነ አረቦች በብር ይታለላሉ ያን ብር ደሞዝ ልተውልሽ ካለቻት ያን እንትን ትላለች ብዬ ነው እኔ በሐሳቤ ማለት ነው እና አረቦች ሊታለሉ ይችላሉ አረቢ ስለሆነ የምንኖረው ማለት ነው የሴትዮዋን ስልክ በአካል መቀበል አለበት ነው የምለው እኔ ሌላ ሐሳብ የለኝም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ አመሰግናለሁ ፋይዛ ባረከላሁ ፊኩም ብዙ ሐሳቦች የሰነዘራችሁ ነው እሺ እኔ በበኩሌ ብዙ ከሷ ጋር እንዴት ማውራት አለብኝ እንዴት ማድረግ አለብኝ የምለው ላይ ምንም ሐሳብ መሰጠው ነገር የለኝም ለጊዜ ምንም አልሰጥም ግን እናንተም እሱ ሳይም በንግሯ ላይ ትክክል ነው አይደለም የምለውን ብቻ ወይ ቪዲዮ ያላችሁ ሰዎች ቪዲዮ እንድትልኩልኝ ብቻ ነው የምጠይቀው ከመጀመሪያ እስከ መጨረሻ ያላችሁ ቪዲዮ ብቻ ከዛ ውጪ ግን ሌላ ነገር እኔም ባላወራ እናንተም ባትጨምሩበት ደስ ይለኛል እባካችሁ ይሄ ለጀመርነው እስከ ጫፍ እስከናደርስ የጀመርነው እንድንጨርስ ያግዘናል ብዬ ነው ይሄ ነው እክራም አህመድ አለሽ እክራም
ኢክራም ድምጽሽ ይቆራረጣል። እሺ ቪዲዮ ከቱክቱክ የምትጠቀሙ ሰዎች እኔ ስለሌለኝ ይኸው በዚህ ኢሞ ላኩልኝ፣ ቁጥሬን እንሰጣችኋለሁ በኢሞ ብቻ። እሺ አይሰማም፣ ይቆራረጣል ድምጽሽ። እሺ ነዙ ይሰማሻል? ነዙ እሺ ከተሰማሽ አጠራ አድርገሽ የምትይ ነገር ካለ ብቻ። እሺ طيب السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ኡስታዝ የልጅቷ ውሸት በጣም ትዋጣለች። አሁን አረቤት ሁላችንም አረቤት ውስጥ የምንሰራው እናውቃለን እያንዳንዱ ማለት ነው። ምክንያቱም ሁሉም ቤት አይደለም ካሜራ ያለ ያኔ አሁን ካሜራ አለ ቤት ውስጥ ብላ ያወራች ምቻት አለው፣ ግን ሁሉም ቤት አይደለም ካሜራ ያለ ያለ ካሜራ እንጂ ሁሉም ቤት አረብ ቤት አይደለም። እና በዚህ ልትዋሽ ነው ልጅቷ። እውነት ኦሮምሳን ልፈደው ውስጣት ያኔ ባኤስ እንትን ሞታለ ከንዱበዳ ዝሩ ቢሲ እና ነምኒ በነሁን ኬሳ ካሜራ fakkeenya namoonni tokko mana guddaa keessa hojjetanii kaameeraaman hin qabne jiraachu isin utuma gootee fuushin tibeetii keessatti kan wanta kana gootee jechuudha. Nama wajjiniin amma fakkeenyaaf nama tokko gaafa arrabsi nuti nama wajjin wal qabsiisuu qabnu jibbaa jawaariif qabnu jedhamee waa'ee caaxaaluu wajjiniin wal qabnu viidiyoo si argitanii caaluu እናንተ ናችሁ የገደላችሁት kan jette ilaaltaniitu jechuudha. Caaluun kana jette muslima gaafatau bira dhaabbattee ilaaltetti maaliif kun dhimmi jawaariif dhimmi kwaanaa wal ilaallatu yoo jawaarii wajjin wal qabsiisu quraan gaafa jedhamu muslima naannoo tokko qofa ilaallatu kan oromiyaa qofa keessa ilaallatu muslima hunda walitti qabee ilaallata wanta ta'e jechuudha. Asirratti immoo isiin akkuma ijoollee darasaan oromiyaa amaariffaan dabarsaa jiran Rabu amansiisuu barbaaddeetti madaama jechuudha. Maaliif araboonni waan gowwoomfanu nuti warri dubartiin beekna ustaad akka arabaa wajjin mana keessatti jiran dhalaa jaraa miti dhiira jaraa wajjin akkatti jiran hin beekna tokkoon keenya jechuudha. Araboota waan bicuu siit amansiisan otoo dhugaa ta'e yeroo kanatti maaf waan ta'eef hin dubbachiisu. Araboonni ko hunda miti kan akka irra rabaalle dubbatin kana wajjin jedhanii dubartoota jaraarraa shakkii godhatan araboonni hundi. Maaf ofitti waan ta'e akkasitti dhimma kanaaf antu barbaada oo amma wajjin dubbatu hin jenne dhugaa qabdi yoo ta'e. Inni amma seeraa dhiyaattee seerri jedhuun seerri murtiitti kennu beeka malee nama lama sababa kanaaf amma obboleeni tokko yoo mucaan tokko kanarra wanti tokko ga'e kan jedhamu jiru obboleewwan musliimaa kiristaanaa kanas jala jiranii illee dhaggeeffatanu jiru jechuudha. Feesbuukii irratti sargaan jiraan obboleewwan kiristaanaa ta'anii yoo mucaa kanarra rakkinni ga'e uummata musliimaatiyyuu akkas godhe jedhanii kan nageenya dhowwaa jiranu jiru ijoolleen kiristaanaa keessatti jechuudha. Maaliif isiin kiristaanas bakka buute jechuudha. Dhimma isiiti kan quraana kiristaanaa waliin mari'attee miti kana beekuu qabu kiristaanaa. እሺ kanaaf isin gabaabsa asirratti gowwoomina ustaad isin sobdi mana hunda keessa miti kan kaameraan jiru gaajaa ol biyya kana keessa jiraadheera narkin hunda keessa kan kaameraan jiru ammaan kana manneen kaameraan bakka ishinti beetii hundatti kan kaa'amuu danda'amudha manni kaameraa tokkoon qabu manni kun jechuudha. Nama tokko darbee galcha kaameraa malee araba hunda miti kan kaameraa fayyadamu kanaan sisa waduu qabdinta inshallah galato minezu amma nan gabaabsa maaliif jennaan amma gara mucaachataa deebinu asirra yoon kan ture faayidaa tokkoon qabu dhiifama waliin ishee rakkoon qabu ustaas galato
ያ ጀማ በመቃንና ወደ ገደለው ጉዳይ ብንገባ ይሻለኛል አንድ ወንድማችን ብቻ ላስገባና እስቲ ልውጣ ከዚህ እዚህ ላይ መቀመጥ ምንም ትርጉም የለውም ትርጉም ያለው እንትን ነው እስቲ መሐመድ አጠራ አድርገ ኢንሻአላህ ስለ ልጅቷን ብቻ እንዲ መደረግ አለባት አይደለም ሳይሆን እሱ ምንም አያገባንም እንዴት መደረግ አለባት እንዴት መሆን አለባት እኛ አይደለም እንወስነውና ሌላ ግን ሐሳብ ካለህ ንገረኝ ባክ ሐሳብን ብቻ አጠራ አድርገና السلام عليكم ورحمة الله وبركاته جزاك الله خير أستاذ باقي እኔ ምንም ማስረዘም ቢሆን የምልህ ነገር የለኝም ነገር ግን ነገሩ እንዳረባና እንደቀላል ነገር እችላ ተብሎ መታለፍ የለበትም ብቻ ህግ የሚሰጣትን ቅጣት ታገኝ ወደ ህግ ቦታ እንድትቀርብ እኛ ይሄን የምንችለውን ነገር ማድረግ ብቻ ነው ያለብን እንጂ እኛ እንዳልከው ቅድም እዚህ ጋር የምንሰጠው ፍርድ ወይም የምንበይነው የምናደርገው ነገር የምንቀንስ ወይም የምንጨምረው ነገር የለም እኛ ባልና አይደለም ወደ ህግ ቦታ ተቀርብና እዚያው የስራውን ታገኝ ብዬ ነው የምለው ማለት ነው ምክንያቱም ምን ያንተን ሳይ በርግጥም ያው አረጋ ብለህ ስሜትን ተቆጣጥረህ ያናገርካና ያለው ለተመልካች ግን አንተ የሆነ ነገሩን የተውኩ ነገር ነው የሚመስለው ማለት ነው ስለዚህ እንዳረባ እንደቀላል ነገር ችላ ብለን ልንተው አይገባም ወላሂ ውስጤና ያቃጠለችውና ስለዚህ አሁንም ልጅቱ ያቀረበችው ምክንያት ብታቀርብም ልንቀበላት አይገባም ወደ የሚገባው ወይም ወደ ማህከማ ፍርድ ቤት ቀርባ ለሚመለከተው አካል ቀርባ እዚያ እነሱ ይዩት ነው የምለው ማለት ነው እኛ ምክንያቱም እዚህ የተለያየ ሐሳብ ነው የምናቀርበው ኢትዮጵያዊ ትሁን ማን ትሁን እኔ የእናቴ አባት ክርስቲያኖችን አከብራለሁ ነገር ግን እንደዚህ አድርገው ቁርአን እንትን ሲሉ ምን አይነት ስሜት ነው የሚሰማን እና ስለዚህ እንዲያረባ ነገር እንደዚህ ልናልፈው የሚገባ ነገር ስላይደለ አሁንም በጀመረው እንትን መግፋት ነው ያለብን ሴትየዋ ሰምታለች ምናምን ስትል የነበረ አሁን ተስማ አላሁ አለም አውቃ ሴትየውም ስለሰማች ምን ይመጣብኝ ነገር የለም የሚያስመስል ነገር እያለች ያለችው ስለዚህ አሁንም ቢሆንኛ የጀመረውን ወደፊት ነው ማድረግ ያለብን እሷን ማንነቷ እንድትያዝና ካለችበት ቦታ እንድታውቅ ነው ማድረግ ያለብን እንጂ ተወያይተን ነገሩ እንዲቋጭ መሆን የለበትም ማለት ነው ጀዛከላሁ ኸይር እሺ ባረከላሁ ፊክ በጣም ከልብ አመሰግናለሁኝ አቡ መሐመድ ኢንሻአላህ ንግግር ልክ ነው ያው ከሱ እንደ ተረዳችሁ ተስፋ አደርጋለሁ ድንገት እኔ ረጋብዬ ማውራቴ ምንም ሳይመስልን እንትን ብዬ ሳይሆን መሳደብም ሆነ መፍረድም ስለሌለብኝ ረጋብዬ ነው እናንተ ማውራት ስላለብኝ ነው ረጋ ያልኩት ረጋ ብሎ ማውራት ደግሞ ነገሩ እንደቀላል ማየት እንዳይመስልባቸው ለገባ ሰው ይገባል እኔ ማውራት ስለማያስፈልግ አሁንም አላወራም ኢንሻአላህ የመሰላቸው ሰዎች ይምሰላቸው አብሽሩ ኢንሻአላህ ጀዛከላሁ ኸይር መሐመድ ጀዛከላሁ ኸይር እንትባለ እሺ ጠቅለላ አርጌ አንዳንድ ሐሳቦችን ተናግሬ ወጣለሁኝ እህትና ወንድሞች ኢንሻአላህ ልክ ቅድምም እንዳልኳችሁ አንደኛ ልጅቷ እዚህ ላይ መታ በፍቃደኝነት እኔ ነኝ እንዲያርጋለሁ ይሄን ስላደረኩኝ ያደረኩት እንዲም ነው ምክንያቱ እውነትም ይሁን ውሸትም ፍቃደኛ ሆና ብቻ መጀመሪያ እዚህ ላይ መቅረቧ ራሱ ለኛ ትልቅ ነገር ነው ይሄን ማሰብ አለባችሁ ይሄን ማሰብ አለባችሁ ለምን ሰዎች ዛሬ ተነስታችሁ ለምን እዚህ መጠየቅ ምናምን አያስፈልግም ማለታችሁ ራሱ ሌላ ጉዳይ ነው እቺ ልጅ እዚህ ላይ መታ እንኳን ቀጥታ ስልኳን የዋትስአፕን የሌላን እንዲያገኝ አደርጋ እዚህ ላይ እንዳወራ አደረገች ራሱ ትልቅ ነገር ነውና ስለዚህ ስናወራም ሆነ ስንናገር አንደኛ ሚዛናዊ ምን ነው ሁለተኛ ደግሞ ዝም ብለን የምናወራ ወሬዎች ብቻ እንሁን ምናወራም እንዴትና የት እንደምናወራ ማወቅ አለብን ይሄን ማወቅ አለባችሁ እንዴት እንደምናወራና የት ማውራት እንዳለብን ማወቅ አለብን ስለዚህ ተረጋጉ ማለት ያስፈልገኛል ተረጋጉ ሳያችሁ ውስጣችሁ ልቃጠል ይችላል ግን እዚህ ላይ መታችሁ የምታወሩት ጉዳይ አይደለም እያወራችሁ ያላችሁት እሺ ማድረግ አለባችሁ እናንተ ታውቃላችሁ ልባችሁ ያውቃል ብዙ ግን እዚህ ላይ ወጣችሁ ማውራት የለባችሁም አንድ ይሄ ነው
ሁለተኛ መጨረሻ ላይ ልላችሁ የምፈልገው ዱባዎች ካላችሁ እስቲ በዋትስአፕ አናግሩኝ አላችሁ። በዋትስአፕ አይደለም በኢሞ ዋትስአፕን አታውቁም ካወቃችሁ የምታውቁ ሰዎች በሱ ማናገር ትችላላችሁ። አናግሩኝ እስቲ ዱባዎች ማለት ነው። በቃ ኢንሻአላህ የኢሞይል ለቅቄላችኋለሁ በሱ ዋትስአፕ ስለሌለኝ ዋትስአፕ የምታውቁ በዋትስአፕ አውሩኝ። የሌላችሁ ሰዎች ደግሞ ይሄን ስልክ ልስጣችሁና የራሴ ነው። በኢሞ ደውላችሁ አትረብሹ። ድምጽ አስቀምጡልኝ። ፍሪ ከሆንኩ መልስላችኋለሁ ወይ ደውልላችኋለሁ መደዋወል ካስፈለገ እንጂ አትረብሹኝ። በዚህ ስልክ ለቅቄላችኋለሁ። ለማንኛውም አላህ ይጠብቃችሁ። ያው ለእምነታችሁ ነው እንደምትሆኑ አላህ ዲኑን ይጠብቀው። يريدون أن يطفئوا نور الله بأفواههم والله متم نوره ولو كره الكافرون ነው። እነሱ እስልምና ሊያጠፉ ፈልጋሉ። እምነቱን ሊያበላሹ ጭራሽ ተኝቶ ማድሩን ግን አላህ ይጠብቀዋል። ይሄን በልባችሁ አስቀምጡ። ትልቁ ነገር አላህ ዲኑን ይጠብቀዋል። አላህ ደግሞ ሂዳያ ሰጥቷት ደግሞ ወደ እስልምና ልትገባ ትችላለች። ከዚህ በላይ ብዙዎች አድርጎ ወደ እስልምና የሚገቡት አሉ። ኢንሻአላህ አላህ ሂዳያ መስጣት ይላለው። አላህ ቅኑን መንገድ ያሳያት። ትልቁ ይሄ ነው። በነብዩ ሰለላሁ ዐለይሂ ወሰለም ያልተደረገ ነገር የለም። ነብዩም እስከ መግደል ድረስ የሄዱት አሉ። ግን ሂዳያ አግኝተው ደግሞ አልহামዱሊላህ ለእስላም ብዙ የሰሩ ሰዎችም አሉ። ለማንኛውም አላህ ሂዳያ ይስጣት። አላህ እኛንም ቀጥ ያሉ ባራዎች አላህ ያደርገን። ዛሬ አንድ ሰው ቁርአን ስላቃጠለ እናንተን ስላነ ብቻ ምን ጫንጫዎች ብቻ መሆንም የለብንም። ቁርአናችንን የምንጠብቅ ሰዎች እንሆን። ቁርአናችንን እንጠብቅ ስላችሁ ቁርአንን በመቃጠሉ በሌላው አይደለም። ቁርአንን የምንጠብቅበት ምክንያት እንትኖች ብዙ ናቸው። ቁርአንን በመቅራት በመሐፈዝ ቁርአን ያለህን ማድረግ በመስራት ቁርአንን መጠበቅ እንችላለንና ኢንሻአላህ ቁርአንን እስቲ ይሄ ቁርአን እንደው ተቃጥሎ ቢሆን ዓለም ላይ ቁርአን እንኳን ብጠፋ ተሰብስቦ ቁርአንን እንዴት መጠበቅ አለብን? አላህ ነው ጠባቂው አይደለ? ናም አላህ በመልኩ ነው የሚጠብቀው። በእኔና በእናንተ ሆኖ ነው የምጠብቀውና እባካችሁን ከቁርአን አትርቁ። ቁርአናችሁ አንብቡ፣ ስሩበት። ኢንሻአላህ ያለውን ደግሞ ከውጭ የምመጣ ጠላታችን ደግሞ በምን መልኩ መመለስ እንዳለብን መነጋገር ነው እንጂ አንድ ሰው ዛሬ ይሄን አጠፋ ብሎ ዛሬውኑ መገደል አለበት። ዛሬውኑ ካልፈለጥኩ ካልቆረጥኩ አይባልም። ስቴፕ አለ ሁሉ ኢንሻአላህ እንዴት መደረግ እንዳለበት ወደፊት እንሄዳለን። ያቃጥላል፣ ይከብዳል፣ ያማል አቃለውን ግን በሰብር እንሄድበት። እሺ ባካችሁ ሰብር አድርገን በሰብር እንሄድበት። ጀዛኩሙላሁ ኸይረን። ይሄን መስላል። ነገ አላህ Subhanahu Wa Ta'ala ብሎ እስከምንገናኝ መልካም ቆይታ ይሁንላችሁ። እኔም ሰዓት ስለሄደብኝ የሆነ ገና የምወጣበት ጉዳይ አለኝ። እኔ እንደው ይሄን ለማውራት ነው ገባው። ሰዓት በጣም ሄዷል እና ጀዛኩሙላሁ ኸይረን። ነገም ስራ ገቢ ስለሆንኩኝ ነገ አላህ Subhanahu Wa Ta'ala ካለ ከኢሻ በኋላ ያ ኢንፎርሜሽኖችም ካለ ይዤ እመጣለሁ። አዲስ ነገርም ካለ ከሌለህ ደግሞ አብረን እንፈልጋለን። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያው ዱባዎች እንዳትረሱ በውስጥ መስመር አናግሩኝ። ለአንዴና ለመጨረሻ ጊዜ አሁንም ቁጥሬን አለቃለሁ። ቁጥሬን ለመጨረሻ ጊዜ አለቃለሁ። ያዙ አትችን ያዙ። በተለይ ወንዶች ብትሆኑ የተመረጣችሁ ነው። ሴቶችም ችግር የለውም። ጥሩ ሚና አላችሁ ሴቶችም አውቃለሁ። ኢሞ ነው እሺ። ጥሩ ሚና አላችሁ ግን አናግሩኝ። ችግር የለውም ሁላችሁም ኢንሻአላህ። አዩ አህመድ አንቺ ስለማያስገባ ነው ተውኩኝ። እሺ ይቅርታ።
አዎ ደውሉልኝ ኢንሻአላህ አሁን መደወል ትችላላችሁ ስልኬን እጄ ወስዳለሁኝ ደውሉልኝ ችግር የለውም እሺ